እየጸለይኩኝ ለምንድን ነው የሚደርቅብኝ የጌታ መንፈስ የማይሰማኝ ለማለት ይመስለኛል። እንደዚህ አይነት ነገር ሲያጋጥማችሁ ከመንፈሳችሁ ይልቅ ሁልጊዜ ነው ይሄን የምነግራችሁ፣ ከመንፈሳችሁ ይልቅ ስጋችሁ እየተመገበ ነው ማለት ነው። አሁን ከእግዚአብሔር ጋር ዴይሊ ፌሎሺፕ የምታደርጉ ከሆነ ዴይሊ ከእግዚአብሔር ጋር ህብረት የምታደርጉ ከሆነ እሱ በራሱ ወደ እግዚአብሔር መገኘት የመግባት አቅማችሁን እየጨመረው ነው የሚመጣው። ለምሳሌ ሳምንት ሳትጸልዩ ቀርታችሁ ስትጸልዩና በየቀኑ ኮንቲኒየስሊ ከእግዚአብሔር ጋር ፌሎሺፕ እያደረጋችሁ ከእግዚአብሔር ጋር ህብረት እያደረጋችሁ የምትጸልዩት ጸሎት ተመሳሳይ አይሆንም ማለት ነው። ስለዚህ የበለጠ ወደ መንፈስ መቅረብ የምትፈልጉ ከሆነ የበለጠ የእግዚአብሔር መገኘት እንዲሰማችሁ የምትፈልጉ ከሆነ ዴይሊ ከእግዚአብሔር ጋር ኮሚትድ የሆነ ፌሎሺፕ ያስፈልጋችኋል። ሁልጊዜ ከእግዚአብሔር ጋር የምታረጉት ህብረት ያስፈልጋል። ባለፈው እንደነገርኳችሁ መንፈስ ከስጋ ጋር ይቃወማል፣ ስጋም ደግሞ እንደዚሁ መንፈስን ይቃወማል። እርስ በርሱ የሚቃወም አካል ነው ያለን። ሮሜ 8:10 ላንብብላችሁ ምን እንደሚል። ሮሜ 8:10 ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። ኢየሱስ በእናንተ ውስጥ ከሆነ which is ዳግም ከተወለዳችሁ የእግዚአብሔር ልጆች ከሆናችሁ የእግዚአብሔር መንፈስ ካለባችሁ ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን ከጽድቅ የተነሳ ሕያው ነው ይላል። ስለዚህ ከኃጢአት ምክንያት የሞተ ሰውነት አለ እኔ ጋ፣ ከጽድቅ የተነሳም ደግሞ ሕያው የሆነ ማንነት አለ እኔ ጋ። ሁለቱም ነው ያለኝ። እግዚአብሔርን የሚፈልግ ማንነትም አለኝ፣ ዓለምንም የሚፈልግ ማንነት አለኝ። ኃጢአትን የሚፈልግ ሴክሹዋል ነገር የሚፈልግ እዚህ ምድር ላይ ያሉ ነገሮችን በጣም የሚፈልግ ነገር አለኝ ማንነት ላይ። በዛው ልክ ደግሞ እግዚአብሔርን የሚራብ እግዚአብሔርን የሚፈልግ እግዚአብሔርን የሚጠማ ማንነትም አለኝ። ሁለቱም እኔ ጋር አለ። አዳም መጀመሪያ በኤደን ገነት በነበረ ሰዓት ለምኖ አልነበረም እግዚአብሔርን የሚያው እባክህ እግዚአብሔር ሆይ አንድ ጊዜ ፊትህን አብራልኝ ተገለጥልኝ ብሎ አልነበረም። እግዚአብሔር አብሯቸው ነው የሚኖረው። በመካከላቸው እግዚአብሔር ይመላለስ ነበር፣ አብሯቸው ነበር። እግዚአብሔር ድምፁን የሚሰሙት በቃ ኑሮ ስለሆነ እዛው ሲያወራ ይሰሙታል። እግዚአብሔር ጾም ጸሎት ይዘው አይደለም የሚሰሙት። ከዛ ግን ውድቀት የሚባለው ነገር ከመጣ በኋላ የሰው ልጅ ፌል ካደረገ በኋላ ከእግዚአብሔር ጋር የነበረን ኮኔክሽን ቆመ ማለት ነው። እና ጌታ ኢየሱስ እሱን ነገር ሲያድስልን ሪስቶር ሲያደርግልን አዳማዊ የሆነ አካል ኃጢአትን የሚፈልግ ስጋን የሚፈልግ ይሄኛው ነገርም አለ። ከዛ ደግሞ መንፈሳዊ ነገርን ሰማያዊ ነገርንም የሚፈልግ አለ። ለዛ ነው ጳውሎስ እናንተን አስተምሬ ለእናንተ ሰብኬ እናንተን አንጬ እናንተን ወደ ስፒሪቹዋል ነገር አስጠግቻችሁ ከዛ ግን እኔ ደግሞ የተጣልኩ እንዳልሆን ስጋዬን እጎሽመዋለሁ አለ። ስለዚህ አስተማሪ የሆነው ሰዎችን የሚያንጽ የነበረው ትልቁ አፖስትል ትልቁ ሐዋርያ እናንተን ጥሩ መንፈሳዊ ነገር ካስያዝኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ስጋዬን ደግሞ ጎሽመዋለሁ አለ። ስለዚህ እናንተ ስጋችሁን ዴይሊ የማትጎሽሙት ከሆነ ስነ ስርዓት የማታስይዙት ከሆነ ዓለማዊ ነገር ሲፈልግ እሺ ብላችሁ የምትመገቡት ከሆነ ስጋችሁ እየደለበ ይሄዳል። ከዛ መንፈሳዊ ነገር ኤክስፒሪየንስ የማድረግ አቅማችሁ የእግዚአብሔርን መንፈስ ፊል የማድረግ አቅማችሁ ከእግዚአብሔር መንፈስ ጋር ጊዜ የማሳለፍ አቅማችሁ እየቀነሰ ይመጣል ማለት ነው። ስለዚህ መንፈሳዊ ነገርን ኤክስፒሪየንስ ማድረግ ሲያቀታችሁ ከእግዚአብሔር ፕሬዘንስ ስትርቁ እየደረቀ ከመጣ የሆነ ከበፊቱ በተሻለ መንገድ ስጋችሁን እየመገባችሁ ያለበት ነገር አለ። መንፈሳዊ ነገራችሁ ጋር የሆነ ያቀዘቀዛችሁት ነገር አለ፣ የሆነ ያመጣችሁት አዲስ ልማድ አለ ማለት ነው። እሱን ማስተካከል አለባችሁ፣ ፊክስ አፕ ማድረግ አለባችሁ ማለት ነው። how can I love God? እግዚአብሔርን እንዴት መውደድ እችላለሁ? እግዚአብሔርን መውደድ ሰው የሚያደርገው ነገር አይደለም። ሰው በራሱ እግዚአብሔርን መውደድ አይችልም። እግዚአብሔርን መውደድ እኛ ውስጥ ማስቀመጥ የሚችለው መንፈስ ቅዱስ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል መጽሐፍ ቅዱስ። በተሰጠን በመንፈስ ቅዱስ ነው የእግዚአብሔር ፍቅር ልባችን ላይ የሚፈሰው። ስለዚህ ከመንፈስ ቅዱስ ጋር ያለን ሪሌሽንሺፕ አጠንክር። እግዚአብሔርን ልውደደው ብለህ ታግለህ የምትወደው አይደለም። በትግል ማንንም ሰውንም እግዚአብሔርንም ማንንም በትግል መውደድ አትችሉ። በፕሪንሲፕል ምን ላድርግ ይህን ነገር ለመውደድ ብላችሁ አይደለም የምትወዱት። እንደውም እግዚአብሔር ከእናንተ መውደዳችሁን የሚያየው በዲሲሽናችሁ። ፍቅርን የሚያስተምራችሁ መንፈስ ቅዱስ ስለሆነ ራሱ እግዚአብሔር ስለሆነ ፍቅርን የሚያስተምራችሁ እናንተ ዲሳይድ ስታደርጉ
ከሱ ጋር አብሮ ለመኖር ከሱ ጋር አብሮ ጊዜ ለማሳለፍ ስትወስኑ ዲሳይድ ስታደርጉ እግዚአብሔር በዛ ደስተኛ ነው። በዛ ዲሲሽን ውስጥ መንፈስ ቅዱስ የእግዚአብሔርን ፍቅር ወደ እናንተ ልብ ለማፍሰስ በር ስለሚሆንለት ማለት ነው ለእናንተ። ስለዚህ ፍቅርን እግዚአብሔር ነው በእኛ ህይወት ላይ ማምጣት የሚችለው። መንፈስ ቅዱስ ስንት አይነት ነው? ማለትም ሰው ጌታ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል መንፈስ ቅዱስ በልቡ ይኖራል። ከዛም ቸርች አስተማሪዎች ኦኬ ለማለት የፈለግከው አይ ቲንክ አንድ አማኝ መንፈስ ቅዱስን ከተቀበለ ቸርች ሲጸለይለት የሚቀበለው መንፈስ ቅዱስ ነው ጥያቄ? ልክ ነኝ? አግኝቼዋለሁ ጥያቄ? ጥያቄን አግኝቼዋለሁ። ኦኬ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ተሞልተዋል። ከዛ ሐዋርያት ሥራ ምዕራፍ 4 ላይ ድጋሚ መንፈስ ቅዱስን ተሞልተዋል። እሱኛው አሁን በሁለቱ መካከል ያለው ልዩነት ተወቁ። ዮሐንስ ወንጌል መጨረሻ ላይ ጌታ ኢየሱስ ከሞት ከተነሳ በኋላ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። እዛ ጋር የባለ 50 ቀን አይደለም፣ ፔንቴኮስት ቀን ላይ ሳይሆን ጌታ ገና ከሞት እንደተነሳ እፍ ብሎባቸው መንፈስ ቅዱስን ተቀብለዋል የዛ ሰዓት። ከዛ በኋላ ግን ኃይልን ሳትቀበሉ ከኢየሩሳሌም አትውጡ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ብሎ ነግሯቸው ሐዋርያት ሥራ ምዕራፍ 2 ላይ ድጋሚ መንፈስ ቅዱስ መጣባቸው። አሁን ሐዋርያት ሥራ ምዕራፍ 2 ላይ ያለው ኢምፓወርመንት ነው። መንፈስ ቅዱስ ሲመጣ በላያቸው አፖን ደም አኖይንት የሚያደርግ የመንፈስ ቅዱስ ኃይል ነው በላያቸው ላይ መጣው ለአገልግሎቱ የሚሆን ማለት ነው። የመጀመሪያው ግን መንፈስ ቅዱስ እነሱ ሳልቬሽናቸው ብላችሁ ግን ከጠየቃችሁኝ ዮሐንስ ወንጌል ላይ ነው ጌታ እፍ አለባቸውና መንፈስ ቅዱስን ተቀበሉ ብሎ የሚናገረው። ስለዚህ ጌታ እፍ ብሎባቸው የመጀመሪያ በውስጣቸው የሚኖረውን የሚያስተምራችሁ መንፈስ ቅዱስ የተባለው በእናንተ ውስጥ ስለሚኖር አብሯችሁ ስለሚሆን የተባለው ቦርን አጌን ሲሆኑ የተቀበሉት እሱ ነው። ከዛ በኋላ ግን ሐዋርያት ሥራ ምዕራፍ 2 ላይ ግን ኃይል ነው ኢምፓወርመንት ነው የተቀበሉት። እሱ ደግሞ አንድ ጊዜ ብቻ አይደለም ፊልም የምትደረገው፣ አንድ ጊዜ ብቻ ሳይሆን የምትሞላው በየጊዜው መንፈስ ቅዱስን ትሞላለህ። ምዕራፍ 2 ተሞልተው ምዕራፍ 4 ከተሞሉ አንተም እንደዛው ኢምፓወርመንትን ስትቀበል በየጊዜው የመንፈስ ቅዱስ ሙላት ያስፈልጋል። ኮንቲኒየስሊ ማለት ነው። መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስካሩ የሚለው ቃል ይሙላባችሁ የሚለው ኮንቲኒየስሊ የሚል ሐሳብ አለው። ኮንቲኒየስሊ መንፈስ ቅዱስ ይሙላችሁ እንጂ በወይን ጠጅ አትስካሩ ይላል። ለምሳሌ ኮምፔር ሲደረግ በወይን ጠጅ ከመስከር ጋር ኮምፔር ሲደረግ የወይን ጠጅ የሚጠጣ ሰው አንድ ጊዜ ሰክሮ በቃ ለዘላለም ሰክር ያለው ብሎ አይደለም የሚኖረው። በዛ ሰዓት የሚያገኛት የሆነ ሳቲስፋክሽን አለች። ልክ እሱን ከተቀበለ በኋላ ድጋሚ ደግሞ ለቀጣይ ቀን የሚሆን ደግሞ ሌላም ደግሞ ያደርጋል። ሌላም እያለ ኮንቲኒየስሊ እንደሚጠጣው ሁሉ እኛም ደግሞ ኮምፔር ሲደረግ ከመንፈስ ቅዱስ ሙላት ጋር ጌታ በመንፈስ ሲሞላን ካለው ነገር ጋር ኮምፔር ሲደረግ መንፈስ ቅዱስንም አንድ ጊዜ ወስደን የምንራካው አይደለም ማለት ነው። ዴሊ ብሬድ ለኛ ዴሊ ብሬድ ነው እሱ። በየቀኑ መውሰድ አለብን። በመንፈስ ቅዱስ መሞላት አለ። ሃሌሉያ። እሺ ወደ ላይ ከፍ አድርጌ ጥያቄዎቻችሁን ወደ ላይ እያለፈ ስለሆነ በተቻላችሁ አቅም በሉልኝ፣ ጥያቄያችሁን ጻፉልኝ። እግዚአብሔር የማይከብርበትን ነገር ምሕረቱን በመተማመን ሁሌም እሰራለሁና አሁን እኔ እግዚአብሔርን ወደዋለሁ። እግዚአብሔር ፍቅሩን ከምን ጋር ነው እያያዘው? ብትወዱኝ ትእዛዜን ጠብቁ ብሎ ተናግሯል። እና ብንወደው የእሱን ትእዛዝ መጠበቅ አለብን። ግን አሁን በነገሮች ላይ ሆን ብለን የምናደርገው ነገር ባይዘው አንድ ነገር ስታረጉ በደንብ አስተውሉ። ይሄ ነገር አንድ ኃጢአት ስትሰሩ ኃጢአት መስራቱ ብቻ እግዚአብሔር ማዘኑ ብቻ እኮ አይደለም። ያ ኃጢአት እናንተን ዛሬ ፕሮግራም አድርጓቸዋል። ለምሳሌ ቤት ውስጥ የምትበሉት ምግብ ፍርፍርም ብሉ ድንችም ብሉ የተለያየ አይነት ምግብ ብሉ ዛሬ እናንተን ሆኗል። እዚህ የምታዩት ፊቴ፣ ጉንጬ፣ እያንዳንዱ ቦታ ላይ የበላሁት ምግብ አስተዋጽኦ አለው። ዛሬ የበላሁት ምግብ እኔን ነው እየሆነ የሚሄደው አይደል? ፊዚካል ምግብ እንኳን ልክ እንደዚህ የምታደርጉት እያንዳንዱ ነገር እናንተን ነው እየሆነ የሚመጣው። ነፍሳችሁን ፕሮግራም ያደረጋችሁ ነው። ስለዚህ ነፍሳችሁ ፕሮግራም ተደረገ ማለት ነገ ጠዋት ዛሬ ካደረጋችሁት የተሻለ ታደርጉታላችሁ ማለት ነው።
ስለዚህ ዛሬ አንድ ሰው ኃጢአት ሰራ ማለት እግዚአብሔርን ማሳዘኑ እግዚአብሔርን ወደዋለሁ አልወደውም ማለቱ ጋር ብቻ አይደለም። አንድ ሰው ዛሬ ኃጢአት ሰራ ማለት ነገ በተሻለ መልኩ እንዲሰራ ራሱን ፕሮግራም እያደረገ ነው ማለት ነው። ስለዚህ ዛሬ ሰራሽው ነገ የበለጠ እንድትሰሪ ይገፋፋሻል። ነገ ስታደርጊው እያለ ሀቢት ይሆናል፣ ልምድ ይሆናል። የሆነ ሰዓት እግዚአብሔር ራሱ በዛ ኤሪያ ላይ አንቺን እንዳይናገርሽ ይዘጋዋል ማለት ነው። መስሚያሽን የእግዚአብሔርን ነገር ፊልም ማድረጊያሽን ሁሉ ይዘጋዋል ያ ነገር። ለምን? ኦልሬዲ ፕሮግራም እንዲሆነ የተደረገ ነገር ስለሆነ ባይ ዲፎልት ማንነትሽ ይሆናል። በዛ ኤሪያ እግዚአብሔርን ድምፅ ለመስማት ራሱ ትቸገሪያለሽ ማለት ነው። እና እግዚአብሔርን ከወደድ ነው ኦፍኮርስ እንታዘዘዋለን። እንዳልሽኝ ደግሞ ሆን ብለን ደግሞ የምናረጋቸው ከሆነ እነዛን ነገሮች ምናልባት ቀስ በቀስ የእግዚአብሔርን ድምፅ በዛ ኤሪያ ራሱ እንዳንሰማ ያደርገናል። ድካሞችን ግን እግዚአብሔር አንደርስታንድ ያደርጋል። ስንደክም እኔ አሁን በብዙ ድካም አልፌያለሁ። ጌታን ከማግኘቴ በፊትም ካገኘሁም በኋላ ብዙ ጊዜ ደክም ያውቃሉ። እንደዚህ አይነት ሞመንቶች ላይ እግዚአብሔር እኔን አንደርስታንድ የሚያደርገኝ አምላክ ባይሆን ኖሮ እኔን ሁልጊዜ እንድነሳለት መልሼ እንድቆምለት እንድጠነክርለት የሚፈልግ አምላክ ባይሆን ኖሮ እኔ ዛሬ አሁን ያለሁበት ነገር ላይ አልደርስም፣ ነገም የምደርስበት ቦታ ላይ አልደርስም። የኛ ጋራንቲ የእግዚአብሔር ምሕረት የእግዚአብሔር ፍቅር ነው። ፍቅርን ራሱ ለእግዚአብሔር ልናሳይ የምንችለው መጀመሪያ ከሱ ፍቅርን ከተቀበልን ነው። ስለዚህ በድካም ሁሉ እግዚአብሔር ያግዘናል። ግን እሱ የሚሰራውን በህይወታችን ላይ እኛን ለማገዝ የሚያደርገውን ነገር በሙሉ ግን ከንቱ ማድረግ የለብንም። ለፍቶ መና እንዳናረገው እሱን መታዘዝ የሚለንን ነገር መስማት በጣም ወሳኝ ነገር ነው በህይወታችን። ፕሮግራም እንዳትሆኑ ተጠንቀቁ። ማይንዳችሁ በየጊዜው ፕሮግራም እየሆነ ስለሚሄድ። እሺ ጃኒት አለሽ? ጃኒት አይምሮዬን እንዴት አድርጌ ነው ማሳረፍ የምችለው የሚል ጥያቄ ጠይቃኛለች። ጃኒት አለሽ? እሺ አይምሮ ማሳረፍ ኢሳይያስ 26ን ላንብብልሽ። በጣም የምወደው ጥቅስ ማለት ነው። ረጅም ጊዜ ነው ሜዲቴት ያደረኩት። በአንተ ላይ ታምናለችና ኢሳይያስ 26 ቁጥር 3 ነው። በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ። በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ። እንግሊዘኛው የሚለው you will keep him in perfect peace whose mind is stayed on you because he trusted in you. በአንተ ላይ ታምናለች ብሎ አማርኛ የተረጉመው you will keep him in perfect peace whose mind is stayed on you። ያ አይምሮ የሱ አይምሮ አንተ ላይ ያረፈ ሰው ፎከሱ ሐሳቡ በሙሉ አንተ ላይ የሆነ ሰው በሰላም ትጠብቀዋለህ አይደለም፣ ፐርፌክት በሆነ ሰላም ትጠብቀዋለህ ያንን ሰው። ስለዚህ ሰው ሰላም ሊያገኝ የሚችለው እረፍት ሊያገኝ የሚችለው ሐሳቡ እግዚአብሔር ጋር ከሆነና እግዚአብሔር ላይ ዲፔንደንት ከሆነ ነው ማለት ነው። በአንተ ላይ ታምናለችና በአንተ ደግሞ ለምትደገፍ ነፍስ ፈጽመህ በፐርፌክት ፒስ ትጠብቃታለህ ይላል። ስለዚህ ጭንቀት የሚባለው ነገር ያለው አይምሮሽ ወደዚህ ወደዛ ምን ላድርግ እንደዚህ ሊሆን እያላችሁ እየተጨናነቃችሁ ያለበት ነገር በሙሉ ሪዝኑ እግዚአብሔር ላይ አለማረፋችሁ፣ እግዚአብሔር ላይ ረስት አለማረጋችሁ። ልባችሁ በእግዚአብሔር ላይ ያረፈ ቢሆን ኖሮ እረፍ ብትሉ ኖሮ እግዚአብሔር ላይ he will keep you in perfect peace። ስለዚህ ከዚህ ቀን ጀምሮ እግዚአብሔርና የእግዚአብሔር ቃል ላይ ሐሳብሽን አድርጊ። የእግዚአብሔርን ቃል ሜዲቴት ማድረግ ጀምሪ። አሁን ይሄን ራሱ ጥቅስ ይሄን ሰጠውሽ አይደለ? በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ጠብቃታለህ የሚለው ይሄንን ቃል ዝም ብለሽ ሜዲቴት አድርጊ። ዝም ብለሽ ደጋግመሽ አሰላሲ። እሱ በራሱ አንቺ ህይወት ላይ የሚያመጣው ነገር አለ። እረፍት ያመጣልሻል አንቺ ህይወት። ዝም ብለሽ ዴይ ኤንድ ናይት ይሄን ቃል አስቢ። በጣም ከባድ ሁኔታ ውስጥ የነበርኩ ጊዜ ነው ይሄን ቃል ማሰላስለው የነበረው። ቴንክ ዩ ጥቅሱን ያስቀመጥሽ ልጅ ከታች ውስጤ የሚመጡትን ድምጾች እንዴት ልለይ? የሆነ ጊዜ ትንሽ ጸልይ አንብቢ የሚለኝ ይሆንና ሌላ ጊዜ ያረኩት ነገር ሁሉ ከንቱ እንደሆነ የሚነግረኝን ድምጽ ሰማለሁ እኮ። አሁን አይምሮአችን ክፍት ነው። አሁን የሷ ጥያቄ አይምሮ ውስጥ ያለውን ድምጽ እንዴት አድርጌ ልለይ የሚል ነው። አይ ቲንክ አይምሮሽ ውስጥ ያለው ድምጽ አይምሮአችን በራሱ ክፍት ነው። ለምሳሌ የዲያብሎስ ምን ማለት ነው? ዲያቦሎስ ማለት
ሐሳብን ወርውሮ የሚከት ማለት ነው ዲያብሎስ ማለት። ዲያብሎስ ሐሳብን ወደ አንቺ ወርውሮ የሚከት ከሆነ አይምሮሽ ውስጥ ለመናገር ድምፅን ለማምጣት እግዚአብሔር ብቻ አይደለም ማለት ነው የሚያደርገው፣ ሰይጣንም ያንን ነገር ያደርጋል። ስለዚህ አይምሮአችንን መዝጋት አንችልም። ምንም አይነት ድምፅ እንዳንሰማ አይምሮአችንን ብሎክ ማድረግ አይቻልም። አንድ ጊዜ ለተምነል የሚሆን ስክሪንሾት ላድርግ ብዬ ነው። አይምሮአችንን መዝጋት አንችልም። አይምሮአችን ምንም አይነት ሐሳብ ወደኛ እንዳይመጣ ማድረግ አንችልም። ነገር ግን ወደ አይምሮአችን የሚመጡትን ድምጾች ግን እንዴት አድርገን መልስ መስጠት እንዳለብን ግን አይምሮአችንን ፕሮግራም ማድረግ አለብን። ችግሩ ያለው መስማቱ ጋር ሳይሆን ሪስፖንድ የምናደርግበት መንገድ ላይ ነው። የምንመልስበት መንገድ ጋር ግን ችግር ይኖራል። መስማት እንኳ ለምሳሌ ስለ ጌታ ሲናገር ዮሐንስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ምድረ በዳ ላይ ጌታ ኢየሱስ የገባ ጊዜ ሰይጣን መጣና ይሄንን ድንጋይ ዳቦ አድርገህ ብላ አለው ይላል። ሰይጣን ኢየሱስን ኮንቨርሴሽን ማድረግ ከቻለ እንዲያደርግ እስቲ አንተ የእግዚአብሔር ልጅ ኮንክ እንዲያደርግ ማለት ከቻለ እኛ ለምንድን ነው ሰይጣን መቶኛል ሊያወራን የማይችለው? ያወራናል፣ ግን ለድምፁ የምንሰጠው ምላሽ ነው እኛ ህይወት ላይ የሚያመጣው ችግሩ። እግዚአብሔርም ይናገርሻል፣ ሰይጣንም ድምፅ ሊያመጣ ይችላል። የምትለይበት መንገድ ግን ለድምጾቹ የምትሰጪው ምላሽ ግን ማተር ያደርጋል። እግዚአብሔር እንዴት ነው የምንለየው ካልሽ የመጀመሪያው መንገድ በእግዚአብሔር ቃል ነው። አኮርዲንግ ቱ ዘ ወርድ ኦፍ ጋድ አይምሮአችን ውስጥ የሚመጣውን ድምፅ መለየት እንችላለን። ስለዚህ ከየትኛውም ጊዜ የበለጠ እንደዚህ አይነት ጭንቀት ውስጥ ቃልሽ የእግዚአብሔርን ቃል የምታነቢበት ሲዘን ነው ማለት ነው። አዲሱ መደበኛ ትርጉም ፈልጉ፣ ቀለል ያለ ትርጉም፣ በዛ ትርጉም ማንበብ ነው። የእግዚአብሔርን ቃል ማይንዳችሁን መሙላት፣ ትራንስፎርም ማድረግ። ከዛ አሁን ጌታ የመለሰበትን መንገድ አይታችኋል። ማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን ለተናገረው ለእያንዳንዱ ነገር አሁን ከዛ ቀን በፊት እኮ ጌታ ሰማያት ተከፍተው ሞዶ ልጄ አንተ ነህ በአንተ ደስ ይለኛል እኮ ብሎታል እግዚአብሔር። እና ሰይጣን ሲፈትነው ምን አላየህም እንዴ ትላንትና ሰማያት ተከፍተው እግዚአብሔር ሞዶ ልጄ እያለ ሲናገር አላየህም እንዴ? እንዴት ነው ዛሬ እግዚአብሔር ልጅ ኮንክ ብለህ እኔን ቻሌንጅ የምታደርገኝ አላለው። መጽሐፍ ቅዱስ ላይ ከእግዚአብሔር ቃል ነው የመለሰለት። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ሪስፖንድ አደረገለት፣ መለሰለት። ይሄ የሚያሳየን በኤክስፒሪየንስ አይደለም፣ ሰዎች በነገሩን ወይ በሆነ ኤክስፒሪየንስ አይደለም አይምሮአችን ላይ የሚመጣውን ድምፅ ሪስፖንድ የምናደርገው ልክ እንደ እግዚአብሔር ቃል ነው። ከጌታ የተማርነው እሱን ስለሆነ ማለት ነው። እሺ ኢየሱስ ለዮሐንስ ጽድቅን መፈጸም አለብን ሲል ምን ማለቱ ነው? ጽድቅ በድርጊት የሚመጣ ነገር ነው ወይ? ጌታ ኢየሱስ እዛ ጋር ሌላም ቦታ ተናግሯል። እኔ ሕግና ነቢያትን ልሽር አልመጣሁም ልፈጽም ነው የመጣሁት ብሎ ተናግሯል። እነዚህ ነገሮች በሙሉ መጠቅለያ ያገኙት ጌታ ኢየሱስ መስቀል ላይ ሲሰቀል ቴላስቲያ ብሎ የጨረሰ ጊዜ ነው። ተፈጸመ ብሎ ነው ጌታ የጨረሰው። አሁን ጌታ እየተናገረ ያለው አሁን ሁለተኛ ቆሮንቶስ ላይም እኮ 5:20 ላይ ሲናገር እንደውም እሱን ጥቅስ አጥቼ ላንብብላችሁ። አምስት 21 ላንብብላችሁ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገው ይላል። አሁን ጌታ እኛ በሱ በኩል በመሆን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀው እሱ ስለኛ ኃጢአት አደረገው። ቦታ ኤክስቼንጅ ተደራርገናል። ጌታ እዚህ ምድር ላይ ሲኖር የአባቱን ፈቃድ እየፈጸመ ሕግና ነቢያትን እየፈጸመ ኮምፕሊት አድርጓቸው ነው ያለው። ከዛ በኋላ ነው እኛ የእሱን ራይጀስነስ የተቀበልነውና እሱ የኛን ዕዳ የተቀበለው ማለት ነው። በነገር ሁሉ ተፈትኖ ኃጢአት አልተገኘበትም ሲል የእግዚአብሔር ቃል ላይ የተቀመጠው ነገር በሙሉ ትንቢቶችን በሙሉ ሕግ ላይ ያሉትን ነገሮች በሙሉ ጌታ ኮምፕሊት አድርጓቸዋል፣ ፈጽሟል ማለት ነው። ጌታ እነዛን ነገሮች በሙሉ ካረገ በኋላ መስቀል ላይ ቴላስቲያ ብሎ ተፈጸመ ብሎ ጨርሷል። ያለው ነገር በሙሉ ፈጽሞ መደረግ ያለበትን ነገር በሙሉ ጨርሶ ጌታ ቴላስቲያ ማለት ዕዳ ተከፈለ ማለት ነው። አሁን እናንተ ብድር ተበድራችሁ ቢሆን በዛን ጊዜ ልክ ስትመልሱ ያለባችሁን ዕዳ ስታጠናቅቁ ቴላስቲያ የሚል ማተም ይመታላችኋል። አለቀ ከዚህ በኋላ ማለት ነው። ልክ እንደዛ ጌታ ጨርሻለሁ ብሎ ኮምፕሊት አድርጎት አለፈ። ያ የሚያሳየው እኛ
በጌታ ቦታ ጽድቅን ማግኘታችንን እሱ በእኛ ቦታ ሆኖ ኃጢአት መሆኑን ነው የሚያሳየው። ስለዚህ እዚህ ምድር ላይ ጌታ ኮምፕሊት ያደረጋቸው የነበሩ ነገሮች በሙሉ ከዚህ አንጻር ነው ማድረግ ስለነበረበት። እኛ ግን የተቀበልነው ጽድቅ የጌታ ኢየሱስን ጽድቅ ነው። ሮሜ ምዕራፍ 3 ላንብብልን። ምዕራፍ 3 ቁጥር 19 ላንብብልን። ሮሜ ምዕራፍ 3 ቁጥር 19 አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሚናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን መቼ? ጌታ ኢየሱስ ነገሮችን ካጠቃለለ በኋላ ዋጋ ከከፈለልን በኋላ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ስልኬን ሳይለንት ስላላረኩ በጣም ይቅርታ። አሁን ግን ይላል በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እሺ ምን አይነት ጽድቅ ነው ይሄ? እሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርንም ክብር ጎሏቸዋልና በኢየሱስ ክርስቶስን በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ስለዚህ በዛ ታይም ብሉይ ኪዳን ላይ በነበረው ጊዜ ሰው ሰርቶ የሚያገኝ የነበረውን ነገር አሁን ግን እኛ ያገኘነው ጽድቅ በሕግና በነቢያት ሲመሰከርለት የነበረው የእግዚአብሔር ጽድቅ ነው። ሰው ሰርቶ የሚያመጣው ሳይሆን የእግዚአብሔር የራሱ ጽድቅ። እሱም ደግሞ የተቀበልነው ከጌታ ነው። አዲስ ኪዳኑ ፕሪንሲፕል ይሄ ነው። ጌታ በጊዜው ግን ያን ነገር ያደረገው ጌታ ሁሉንም አድርጓል። ኢቭን በነበረበት ጊዜ ሲጀመር ትእዛዞቹን ራሱ ጌታ የሚያዛቸውን ትእዛዞች ራሱ ብታይ ለምጻሞቹን ካነጻ በኋላ ሂድና ራስህን ለካህን አሳይ ብሎ ላከው ይላል። ከዛ ሙሴ ያዘዘውንም መባና መስዋዕት አቀርባለው ይላል። ጌታ እንዴት ነው ሙሴ ያዘዘውን መባና መስዋዕት አቀርብ የሚለው? ዘሌዋውያን ላይ ሄደ ካየ 14 ላይ ይመስለኛል ያለው 14 ላይ ኦፍኮርስ ዘሌዋውያን 14 ላይ የሚቀርቡት መስዋዕቶች በጉ እንዴት እንደሚደረግ እንደሚታረድ፣ ሰውየው ሙሉ ለሙሉ እንደሚላጭ፣ ቅንድቡን ሁሉ ሳይቀር ፂሙን፣ ሰውነቱ ላይ ያለ ጸጉር የተባለ ነገር ተላጭቶ ምናምን ካህኑ መጥቶ ቼክ አድርጎት እሱን ፕሮሰስ አድርግ ብሎ ሁሉ ጌታ አዟል። አሁን እኛ በአዲስ ኪዳን እሱን እናድርግ ማለት ነው አይደለም። በዘመኑ ጌታ እነዛን ነገሮች ያደረገው ኮምፕሊት ማድረግ ስለነበረበት ቴላስቲያ ማድረግ ስለነበረበት ነው። ግልጽ ነው ብዬ አስባለሁ። እሺ ጥያቄዎቻችሁን ወደ ታች እያወረድኩ ነው እያየሁ ያለሁት። ባይብል እንዴት ላንብብ? ማህሌት አለሽ ባይብል እንዴት ላንብብ ብለሽ የጠየቅሽ። ኦኬ ታችም ደግመሽ ጽፈሻለሽ። ባይብል ሁሉም ሰው እንዲረዳ በጣም በዚህ ጊዜ በጣም የምፈልገው ነገር ሁሉም ሰው መጽሐፍ ቅዱስን በአዲሱ መደበኛ ትርጉም ነው ማንበብ ያለበት። በአዲስ ትርጉሞች ቀለል ባለ አማርኛ ነው ማንበብ ያለበት። አብዛኞቻችን መጽሐፍ ቅዱስን እንዳናነብ የመጀመሪያው ችግር የሚሆንብን ነገር ቋንቋውን አንደርስታንድ ማድረግ አለመቻል ነው። እዛ ላይ የተቀመጠውን ነገር ስታነቡ አሁን ከምንናገረው ቋንቋ አሁን ዴልኛ ከሚገባን ነገር ጋር በጣም የተራራቀ የቋንቋ አገላለጽና ታይፕ ነው ያለው። እሱን ስትጠቀሙ ምናልባት ለመጽሐፍ ቅዱስ ያላችሁን ኢንተረስት ራሱ አዲስ ሌተስት ትርጉሞችን ተጠቀሙ። አሁን እኔ የመጨረሻውን አማ 05 የሚባለውን 2005 ላይ እሱ ለምን የድሮ ቋንቋ በደንብ አንደርስታንድ ለማድረግ አይከፍተውም ካልገባችሁ በደንብ ማንበብ ስለማትችሉ እና ዝም ብላችሁ አንብባችሁ የሆነ ሰዓት ነው የምትነቁት። አንብቤ ሳይገባኝ ብላችሁ ድጋሚ ወደ ኋላ ተመልሳችሁ ነው የእግዚአብሔርን ቃል የምታነቡት። እሱ የሚሆንበት ምክንያት የተጠቀማችሁ ያላችሁት ትርጉም የድሮ ስለሆነ አንደኛ አስተዋጽኦ እሱ ነው ቶሎ እንዳይገባችሁ የሚያደርገው። ቀላል ትርጉም ተጠቀሙ። ፕሌይ ስቶር ላይም አፕሊኬሽኖች አሉ። ቴሌግራም ቻናሌ ላይ አስቀምጬላችኋለሁ የመጽሐፍ አፕሊኬሽን ሁሉ አዲሱ ትርጉም ያለበትን ማለት ነው። በአብዛኛው ቋንቋውን አንደርስታንድ ማድረግ የምትችሉ መረዳት የምትችሉ ከሆነ በጣም አሪፍ ነው። ግን በዚህ ጀነሬሽን ብዙ ሰው የሚያነበው ነገር ስለማይገባው ነው እያነበበ ያልሆነው። ባለፈው እንደውም ምሳሌ ሰጥቻችሁ ነበረ። ትዕቢት ውርደትን ትቀድማለች የሚለውን ቃል አንስቼላችሁ ቪዲዮን አይታችሁት ከሆነ ትዕቢት ውርደትን ትቀድማለች ይላል። የመጨረሻው አዲሱ ትርጉም ላይ እንደሚል ታውቃላችሁ? አንድ ሰው ከመዋረዱ በፊት ትዕቢተኛ ይሆናል ነው የሚለው።
የድሮ ትዕቢት ውርደትን ትቀድማለች ብቻ ነው የሚለው ቨርሱ፣ ከዛ ታልፎታላችሁ። ይሄ ግን የበለጠ ብሪፍሊ ኤክስፕሌን ያደርግላችኋል። አንድ ሰው ከመዋረዱ በፊት ትዕቢተኛ ይሆናል ይላል። ስለዚህ የእግዚአብሔርን ቃል በድሮ ትርጉም ስታነቡና በአዲሱ ትርጉም ስታነቡ ተመሳሳይ አይደለም ማለት ነው። የትኛው ነው አሁን የሚቀላችሁ? ትዕቢት ውርደትን ትቀድማለች የሚለው ነው ወይስ አንድ ሰው ትዕቢተኛ አንድ ሰው ከመውደቁ በፊት ከመዋረዱ በፊት ትዕቢተኛ ይሆናል የሚለው ነው የሚቀለው? የትኛው ነው የሚቀላችሁ? ቀላል ትርጉም ተጠቀሙ። ከየት ልጀምር ብላችሁ ለጠየቃችሁኝ ሮሜ ብትጀምሩ በጣም አሪፍ ነው። የመጀመሪያ ሮሜን አንብቡ፣ ከዛ ዮሐንስ ወንጌልን አንብቡ፣ ከዛ ሐዋርያት ሥራ አንብቡ፣ ከዛ የፈለጋችሁትን አንብቡ። ራእይን ብቻ መጨረሻ ላይ ብታረጉ ይመከራል። ራእይ መጽሐፍን መጨረሻ ላይ አንብቡት። ሮሜ ጀምሩ፣ ዮሐንስ ወንጌል፣ ከዛ ሐዋርያት ሥራ አድርጉና የፈለጋችሁትን አንብቡ። ከዛ በኋላ መጨረሻ ላይ ዮሐንስ ወንጌልን ብታረጉ ዮሐንስ ራእይን ብታረጉ በጣም የተሻለ ነው። ባለፈው ህይወቴ ወደ ጌታ ሳልመጣ ብዙ ኃጢአት ነበረ። እንትንህ በደንብ አይነበበኝም። ብዙ ብር የሰረኩት ሰዎች አሉ ነው የምትለኝ? ሰዎች ምናልባት ሀሳብን ካገኘው በፊት ህይወቴ ላይ በጣም ኃጢአት ሰርቻለሁ፣ የሰዎችን ገንዘብ ወስጃለሁ፣ እሱ አፌክት ያደርገኛል ወይ ነው ሀሳብክ? አንተ ይቅርታ ከጠየቅና እግዚአብሔር ቤት መጥተህ የእግዚአብሔር ልጅ ከሆንክ ንስሐ ከገባ በኋላ ምኑ ነው ያንተን ህይወት አፌክት የሚያደርገው? ንስሐ መግባት ነው። ብትችል ደግሞ እነዛን ሰዎች ሄደህ ሶሪ ማለት ከቻልክ የበለጠ የተቀበልከው ጌታ ያገኘኸው ጌታ ምን ያህል ህይወትህን እንደቀየረ የሚያሳይ ነገር ይሆንልሃል እንደዛ ብታደርግ። ከዛ ውጪ አንተን ህይወት አፌክት አያደርግም። ለምሳሌ ጳውሎስ አዲስ ኪዳንን አብዛኛውን የጻፈው ጳውሎስ ነው። አብዛኛውን የአዲስ ኪዳንን መጽሐፍ የምናነበውን የጻፈ ትልቅ ሐዋርያ ነው እሱ። ያንም ያህል ትልቅ ሐዋርያ መጀመሪያ የነበረው ላይፍ ምን አይነት ነው ብለህ ብትጠይቀኝ አሳዳጅ ነበር። ሰዎችን ክርስቲያኖችን የሚያስር የሚገል የእግዚአብሔርን ሕዝብ የሚያስጨንቅ ሰው ነበር። ከዛ እግዚአብሔር ከጠራው በኋላ ግን ቶታሊ ላይፉ ትራንስፎርም ሆኗል። ስለዚህ እሱ ነገር ያንተን ህይወት አፌክት አያደርግም። ዋናው ወደ ጌታ መመለስ፣ ወደ ጌታ መምጣት። አንዳንድ ነገር ልልህ ነበር ግን በጣም የተረበሸ ሰው ታውቃለህ? ምንም ነገር የተዘበራረቀበት በምን ምክንያት ነው እንደዚህ ያውሽው? በምን ጉዳይ ነው ላማክርሽ? ቴሌግራም ላይ አስቀምጫለሁ አፕሊኬሽኑ። ቴሌግራም ቻናሌ ላይ ለቅቄዋለሁ። አዲሱ መደበኛ ትርጉም ቻናል ባይብሉን ማለት ነው። እሺ፣ አንድ አማኝ የእምነቱ ማረጋገጫ ምን ሊሆን ይችላል? የአማኝ የእምነቱ ማረጋገጫ የእግዚአብሔር ቃል ነው። ኤክስፒሪየንስ የእምነት ማረጋገጫ አይደለም። በህይወታችሁ የምትለማመዱት ኤክስፒሪየንስ የምታደርጉት ነገር የእምነታችሁ ማረጋገጫ አይደለም። እሱ ለእምነታችሁ ማረጋገጫ ሊሆን የሚችለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ምን ስታረጉ ነው ትድናላችሁ ያለው? ሰው በልቡ አምኖ በአፉ የመሰከረ ጊዜ ይድናል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ክርስቶስ እንደሆነ ያመነ ጊዜ ሰው ሳልቬሽኑን ተቀብሏል፣ ድኗል። በኢየሱስ ክርስቶስ በማመን ነው ሳልቬሽን ያለው ይላል። ስለዚህ ጌታን አምነሹ ከሆነ ትረስት አድርገሹ ከሆነ ይሄው ሮሜ ቅድም ያነበብኩላቸው ክፍል ምዕራፍ 3 ቁጥር 22 ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለም ይላል። ስለዚህ አንድ ሰው በማመን የሚያገኘው የእግዚአብሔር ጽድቅ ማረጋገጫው ነው። እሱ ደግሞ የእግዚአብሔር ቃል ላይ ተቀምጧል። ስለዚህ የእግዚአብሔርን ቃል በደንብ ማንበብ እንዳለብሽ አሁን ይሄ ምልክትሽ ነው። አሁን በእምነትሽ ጉዳይ ጥርጣሬ ካለብሽ፣ ድኛለሁ አልዳንኩም የሚል ሀሳብ ውስጥሽ ካለ እሱ የእግዚአብሔርን ቃል በደንብ ማንበብ እንዳለብሽ አንደኛው ምልክትሽ ነው ማለት ነው። እሺ፣ ይሶ የሚል አካውንት ጸጋ ማለት ምን ማለት ነው? በብዙ አይነት መንገድ ኢንተርፕሬት ይደረጋል። ጸጋ እየጠየከኝ ያለው ስለ ጸጋ ስጦታ ነው ወይስ ጸጋ ነው? ጸጋ ዋነኛው ጸጋችን ጌታ ኢየሱስ ነው። ከሱ የሚወጣ ብዙ ነገር ተቀብለናል። ለኛ ጸጋ ጌታ ኢየሱስ ነው። ጸጋ ማለት ስጦታ ማለት ነው፣ ነፃ ስጦታ ማለት ነው። ጸጋ ማለት የመጀመሪያ ለኛ ትልቁ ጸጋችን ጌታ ኢየሱስ ነው። ስጦታችን ከአብ የተሰጠን ማለት ነው። ከዛ በኋላ ነፃ ስጦታ ተደርጎ የዘላለም ሕይወት ተሰጥቶናል።
የክብር ህይወት ተሰጥቶናል። በጣም ብዙ 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 ተነግሮ የማያልቅ ነገር እግዚአብሔር አድርጎልናል። ጸጋ ባጭሩ ነፃ ስጦታ ነው። የጸጋ ስጦታ ከሆነ ደግሞ ሌላ ነገር ነው። እሱ ጊፍት ከሆነ ማርቲና የአንድ ጊዜ ብቻ ነው ኮመንት ብትጽፊልኝ እሺ። የሌሎቹ ጥያቄ በጣም እያለፈ ነው። እዛ አንዴ ብቻ ኮመንት ጽፊ ራሴ አያዋለሁ። ስለደጋገምሽልኝ ሳይሆን አንዴ ከጻፍሽ አያለሁ። ማርቲ ከአገልግሎት ስንርቅ ወይም ብሬክ አፕ ስናደርግ አጋንንት በቀጥታ ይገባብናል። እጥፍ ሆኖ ከገባብንስ እግዚአብሔርን እንተዋዋለን ነው። አጋንንት እኮ እናንተ እኮ እንዴት ነው? አጋንንት ዝም ብሎ እኮ እናንተ ውስጥ መግባት አይችልም። እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር ቤተ መቅደስ ውስጥ አጋንንት እንዴት ይገባል? አይገባም። እናንተ ከአገልግሎት መራቃችሁ በእግዚአብሔርና በእናንተ መካከል በአሳይመንት ዋይዝ የሚያስጠይቀው ነገር አለ። እግዚአብሔር ታለንት ሰጥቶ ታለንቱን ያላተረፈበትን ሰው የጠየቀው ጥያቄ ትጠየቃላችሁ እናንተ ማለት ነው። ከዛ ውጪ ግን አጋንንት ዝም ብሎ እናንተ ውስጥ የመግባት ሌጋል ግራውንድ የለው። እንደው ምን አጋንንት በጌታ ያልሆኑ ሁሉም ሰው ላይ ራሱ አለ የሚለው ነገር ራሱ እኮ በጣም ጥናት ይፈልጋል። በጣም አጋንንት ፈቃድ ይፈልጋል። ምናልባት ሰዎች በአጋንንት ቁጥጥር ስር ሊሆኑ ይችላሉ። በጨለማ አለቃ ቁጥጥር ስር ሆኖ ህይወታቸውን እሱ በፈለገው ዳይሬክሽን ሊመራው ይችላል። አጋንንት መግባት ማለት ግን እናንተ ውስጥ ፖዘስድ መሆን ማለት ግን በጣም ሲሪየስ የሆነ ነገር ነው። ቤተ መቅደስ መሆን ማለት በጣም ሲሪየስ የሆነ ነገር ነውና እኛ የእግዚአብሔር ቤተ መቅደስ ሆነን አጋንንት ደስ ባለው ሰዓት እኛ ውስጥ የሚገባበት እንትን አይደለም። ስንደክም አጋንንት እንደዛ አይነት ነገር የለም። ግን ህይወታችሁን ስትጥሉ ለኃጢአት ባሪያ እየሆናችሁ ከሆነ በኃጢአት ባርነት ውስጥ እየገባችሁ ከሆነ ዴይሊ ግን እሱ ህይወታችሁ ላይ የሚያመጣው ነገር አለ። መገኘት የሌለባችሁ ቦታ የምትገኙ ከሆነ እግዚአብሔር በህይወታችሁ ላይ እንደፈለገ እንዳይዘረጋ እግዚአብሔር በእናንተ ላይ እንዳይገለጥ በጣም በጣም ማነቆ ይሆንባችኋል ማለት ነው። እሱ እንትን መባል አለበት። ድካም ውስጥ ስትገቡ የጠፋው ልጅ ስትሆኑ ራሱ መንፈስ ቅዱስ ነው ወደ ጌታ እንድትመለሱ የሚያደርጋችሁ። አጋንንት እናንተ ውስጥ ግን መግባት የሚባለው ነገር እንደዚህ እንደምታስቡት ቀላል ነገር አይደለም እና ክርስቲያን ለአጋንንት አይመችም። ይሄ አንድ ሰው በትክክል ጌታን ካገኘ በኋላ ራሱ አጋንንት ይኖርበታል የሚለው ነገር በራሱ እሱ ራሱ በጣም እንደ እግዚአብሔር ቃል ቼክ መደረግ ያለበት ነገር ነው። አንድ ሰው እግዚአብሔር ቤተ መቅደስ ከሆነ በኋላ ምናልባት በቀጥታ የጌታን ደም አክፋፍቶ ከጌታ ጋር ቀጥታ ዲስኮኔክት አድርጎ ለኃጢአት ራሱን ሰጥቶ ለኃጢአት ብቻም ደግሞ አይደለም ኪዳን ውስጥ ገብቶ ከጨለማ ጋር አብሮ ለመኖር ሲሪየስ የሆነ ኪዳን ውስጥ ካልገባ በቀር እንደዚህ በቀላሉ ከእግዚአብሔር የተወለደ ማንነት አጋንንት ለመያዝ ሲምፕል አይደለንም። በጣም ሩቅ ነው። በባቡር በፕሌን ሄደን ራሱ አንደርስም እዛ ቦታ። በጣም ሩቅ ነው። በጣም ሩቅ ነው። ፍፄ ቴንኪዩ፣ በጣም ቴንኪዩ ፍፄ። አይቻለሁ ኮሜንት። እሺ አገልግሎት አቁሜያለሁ፣ ግን ሁሌ ከጌታ ጋር ፌሎሺፕ አደርጋለሁ። በጓዳዬ ማቆሜ ፌሎዬን አፌክት ያደርገዋል? አይ እግዚአብሔር ጋር ያላችሁ ህብረትና አገልግሎት ለየቅል ነው። በጣም የተለያየ ነገር ነው። እግዚአብሔርን የምታገለግሉት ወታችሁ ለሰዎች ሚኒስተር የምታረጉት እግዚአብሔር የሰጣችሁ መልእክት የምታስተምሩበት በራሱ እግዚአብሔርን ያስደስተዋል። በዛው እግዚአብሔር እናንተን ሪዋርድ የሚያደርግበት መንገድ አለ። ፌሎሺፓችሁም ደግሞ ለብቻ በጣም ወሳኝ ነገር ነው። እግዚአብሔር ሁለቱም ነገር ላይ እንድንለግም አይፈልግም። መለገም የለብንም። ሁለቱም ነገር ላይ ብትችል ባላንስ ብታደርገው በጣም መልካም ነው። ለምን ጌታ ማርያምንም እግሩ ስር ቁጭ ብላ ፌሎሺፕ ስታደርግ ማርታ ጉድ ጉድ ስትል አረ እንደሷ ቁጭ ብለሽ ተማሪ ያለበት ሞመንት አለ። ከዛ ደግሞ መክሊት ሰጥቶ ደግሞ ላልሰራው ሰው አንተ ሀኬተኛ ባሪያ፣ ቢያንስ ሌላ ሰው እንዲጠቀምበት ማድረግ ትችል ነበረ፣ እኔ ክፉ ነኝ ብሎ ያላተረፈበትን ዲናር ሰጥቶት ያላተረፈበትንም ያንን ሰውም ደግሞ እግዚአብሔር ቀጥቷል። ስለዚህ እግዚአብሔር ባላንስ እንድናደርግ በጣም ይፈልጋል። ከጌታ ጋር ያለ ህብረት ልጅ ስለሆንክ ነው አብረህ ህብረት የምታደርገው ልጁ ስለሆንክ። ከዛ ግን ህብረት ውስጥ ግን የምትማረው ነገር አለ። አሁን ትክክለኛ ከእግዚአብሔር ጋር ህብረት እያደረግክ ከሆነ አሁን የጠየቀኝ ጥያቄ እኔ ከእግዚአብሔር ጋር ህብረት አደርጋለሁ ግን አገልግሎቴን አቆሚያለሁ፣ ያ ህብረቴን አፌክት ያደርገዋል አይደል ያልከኝ? እውነተኛ ከእግዚአብሔር ጋር ህብረት እያደረግክ ከሆነ ግን እዛ ውስጥ የእግዚአብሔርን ልብ አንደርስታንድ ማድረግ ትጀምራለህ።
እግዚአብሔር ልቡ ምን አይነት ሁኔታ ላይ እንዳለ ካንተ ጋር ፌሎሺፕ ያደረገ የሚሞላህ ነገር ቀጥሎ ፍሩት ሲያፈራ ምን ያህል ማየት እንደሚፈልግ እየተረዳው ትመጣለህ። ጌታ ትክክለኛ ፌሎሺፕ ውስጥ ከዛ በዛ ውስጥ እግዚአብሔርን ማክበር እንዳለብህ፣ እግዚአብሔርን ማገልገል፣ የልቡን ሐሳብ ደግሞ መፈጸም እንዳለብህ፣ ካንተ አልፈህ ደግሞ ሌሎች ሰዎች ወደ እግዚአብሔር ፌሎሺፕ እንዲገቡ ህብረት ማድረግ እንዲችሉ ስትራግል ከሚያደርጉበት ነገር እንዲወጡ የማድረግ ፓሽኑን ከህብረት ውስጥ ታገኛለህ ማለት ነው። ስለዚህ ጌታ በዚህ ኤሪያ ላይ ምን እያለህ እንደሆነ ስማ። ጊዜ ተረጋግተክ ከእግዚአብሔር ጋር ፌሎሺፕ እያደረክ ከእግዚአብሔር ጋር ህብረት እያደረክ እንድትቀመጥ የሚፈልግበት ጊዜ ከሆነ እሱ ነው የሚያዋጣ። ጊዜው ደግሞ እንድታገለግል የሚፈልግበት ከሆነ ፌሎሺፕህን ሳትጥል ከእግዚአብሔር ጋር ያለህን ህብረት የምትቀበልበትን ቦታን ሳትርቅ እግዚአብሔርንም ህዝብ ማገልገል አለብህ። ያው የምንሞላው ዞሮ ፍሩት ለማፍራት ስለሆነ ማለት ነው። እና ፍሬ መንፈሳዊ ፍሬ በእኛ ላይ የሚገለጠው ፍቅር፣ ጸጋ፣ ይሄ ፍቅር፣ ደስታ፣ ሰላም፣ የዋህነት፣ ቸርነት፣ ገርነት የሚባለው እንዳለ ሆኖ ከዛም ደግሞ በመልካም ስራ ደግሞ የሚገለጥ ፍሬ አለ። ሌሎችን ነፍሳትን ማዳን። እንደውም ኢቭን ብሉይ ኪዳን ላይ እኮ ኃጢአተኛውን ኃጢአቱን እንዲያውቅ አድርገህ ነግረኸው ንስሐ እንዲገባ ባትነግረው ኃጢአተኛ እንደሆነ ባትነግረው ነው ወደ እኔ መንገድ እንዲመለስ ባታደርገው ደሙን ካንተ ነው የምፈልገው እና ነግረው ግን ሰውየው አይ ብሎ በዛው በኃጢአቱ ከጸና አንተ ከዛ ነገር ነፃ ነህ፣ ሰውየው ራሱ ተጠያቂ ይሆናል ይላል። እግዚአብሔር አብረነው ባሳልፈን ቁጥር ደግሞ እንድናገለግለው ያደርጋል። እዚህ ምድር ላይ ያለንበት ዋና ፐርፐዝ ምንድነው ብለህ ታስባለህ? እኔ ለምን አልሄድም? እኔ ድኛለሁ፣ ጌታን ወደዋለሁ፣ ህብረት ማድረግ ፈልጋለሁ፣ በሙላት ከሱ ጋር መንግስተ ሰማይ ህብረት እንዳደርግ ለምንድን ነው ዛሬ ይዞኝ የማይሄደው? ጌታ ነው እዚህ አሳይመንት ስላለኝ እዚህ ምድር ላይ ያለው ከሱ ጋር ህብረት አደርግና ከዛ ደግሞ ለሌሎች ወንድሞቼ ደርሼ አሳይመንቴን ጨርሼ እንዲሄድ ነው ጌታ እንጂ ዛሬ ቢወስደኝ ለኔም ለሱም መልካም ነው። ጌታም እሱ ጋር እንዲያገኘኝ ይፈልጋል በሙላት፣ እኔም ፈልገዋለሁ፣ ወደዋለሁ። እስካሁን ግን ያልወሰደኝ ሪዝን እዚህ አገልግሎት ስላለ ነው። ለእናንተም ለሁላችንም እሱ ነው ዋናው ፐርፐስ። ስለዚህ ባላንስ ነው ዋናው ነገር እሱ ነው። በጣም በኃጢአት ውስጥ ስንወድቅ ምን እናደርግ? የመጀመሪያው ነገር ንስሐ ነው። እያጠፋችሁ ያላችሁት ነገር እያደረጋችሁ ያላችሁት ነገር ቅድም ስናገራቸው ነበር፣ አፌክት ያደርጋል ህይወታችሁን። ዛሬ ኃጢአት ሰራህ ማለት ኃጢአት መስራትና መበደልህ ብቻ አይደለም፣ ነገ እሱን ደግሞ በተሻለ መንገድ እንድታደርገው ነፍስህን ፕሮግራም ያደርገዋል። ዛሬ ኃጢአት ሰራህ አይደል? ነገም እሱን ነገር ስታየው ታደርገዋለህ፣ ከነገ ወዲያም። ከዛ ወር ሲሄድ አመት ሲሆን ትክክል ሆኖ ያርፋል። ያ ነገር ላንተ ኖርማል ይሆንብሃል። ከዛ እግዚአብሔር በዛ ኤሪያ ላይ ታው አንተን እንዳይለ ጆሮህ በዛ ኤሪያ ላይ ይደነዝዛል ማለት ነው፣ እንዳትሰማ ትሆናለህ። እንደዛ ሆንክ ማለት ደግሞ ለንስሐም ወደ እግዚአብሔር ለመመለስም የማይመች ሆነ ትሄዳለህ። ኃጢአት ደግሞ ባይ ዲፎልት በየጊዜው በተደረገ ቁጥር ባሪያ እያደረገ ይሄዳል። ኮንፊደንስ ያሳጣል። ትልቁ የኃጢአት ችግር ኮንፊደንሳችሁን ነው የሚያሳጣችሁ። አስቡት፣ አንድ ሰው በጣም በዝሙት የሚቸገር ሰው በምን ኮንፊደንስ ነው ሰዎች ፊት ስለ ዝሙት ሊያወራ የሚችለው? ዝሙት እንዳታረጉ ምናምን ካለ በጣም ከባድ ነው። ፈሪሳዊ ሆኗል ማለት ነው። እግዚአብሔር የሚቃወሙ አይነት ካራክተር ኖሮታል። ትክክለኛ አይምሮ ካለው ግን ኮንፊደንስ ሁሉ እዚህ ያደርጋል ያችን ነገር እስኪያስተካክል ድረስ። ስለዚህ ኃጢአት በራሱ ኮንፊደንስን ያሳጣሃል። ቦልድነስ አይኖርም። ምንም ነገር ቦልድሊ ልታወራ የምትችለው በዛ ኤሪያ ላይ መልካም የሆነ አቋም ካለ ነው። ስለዚህ ኮንፊደንስን ስለሚያሳጣክ ቀስ በቀስ ኖርም ስለሚሆን ከእግዚአብሔር ጋር ያለህን ነገር እየገደለ ስለሚሄድ የመጀመሪያ ማድረግ የምትችለው ነገር ንስሐ፣ ከዛ በኋላ ውሳኔ ነው። ኃጢአት ማቆም የምትፈልጉ ከሆነ በህይወታችሁ ላይ ውሳኔ መወሰን አለባችሁ። እግዚአብሔርን እርዳኝ ስትሉት ምን እንደሚያደርገው እንደዚህ አንቋችሁ ከኃጢአት ውስጥ ብድግ አድርጎ እኮ ያወጣችሁ። እግዚአብሔር እርዳን እግዚአብሔር እባክህ ብላችሁ ስትጠይቁት እግዚአብሔር ምንድን ነው የሚያደርገው? አቅም ይሰጣችኋል። ከዛ ደግሞ ሰዎችን ይልክላችኋል። የሚያስተምሯችሁ ሰዎች፣ የሚጸልዩላችሁ፣ የሚያማክሯችሁ ሰዎች እግዚአብሔር ይልክላችኋል። እነዛ ሰዎች የሚያደርጉላችሁን ነገር፣ የምትማሩትን ትምህርት፣ ህይወታችሁ ላይ እግዚአብሔር እየረዳችሁ ያለውን ነገር በሙሉ ማትቀበሉ ማታገብሩት ከሆነ ግን እርዳኝ ብሎ በመጸለይ ብቻ የሚቀየር ነገር የለም። እግዚአብሔርን ከኃጢአት አውጣኝ እባክህ እርዳኝ ስትሉት በአንዴ እንደዚህ አርጎ ያወጣችሁ። የእናንተ ውሳኔ ማተር ያደርጋል። ዛሬ እግዚአብሔር ሆይ ነፃ አውጣኝ ከኃጢአት አልኩ አይደል? ከዛ እግዚአብሔር ሰው ሲልክልኝ የሚያስተምረኝ ሰው ሲልክ ያን ነገር በስነ ስርዓት ማድረግ፣ የእግዚአብሔርን ቃል ማንበብ፣ መጸለይ፣ መዘመር፣ እግዚአብሔር ጋር ህብረት ማድረግ፣ ካለውበት ኃጢአት ሰዎች ከሆኑ ወደዛ ኃጢአት እየወሰዱ ያሉት እነሱ መቆረጥ ከህይወቴ ላይ
አሁን ወደ ኃጢአት ደጋግሞ የሚገፋችሁ ሰዎች ካሉና እናንተ ዝም ብላችሁ እየጸለያችሁ ከሆነ እሱ ትክክለኛ ፖዚሽን ላይ እንዳልሆናችሁ ነው የሚያሳየው። እግዚአብሔርም ከአንድ ኃጢአት አላቀኝ ጌታ ሆይ ከኃጢአት መውጣት እፈልጋለሁ ዛሬ ስትሉ ውሳኔ መከተል አለበት። ሰዎች ከሆኑ ወደዛ ኃጢአት የሚወስዷችሁ መቁረጥ፣ ከህይወታችሁ ላይ ማስወጣት እነዛን ሰዎች። ሶሻል ሚዲያ ከሆነ ብሎክ ማድረግ፣ ማጥፋት ያን ሶሻል ሚዲያ። ስክሮል ስታደርጉ የሚመጡባችሁ ወደዚህ ነገር የሚገፋፏችሁ ነገሮች በሙሉ ኖት ኢንተረስትድ ማለት፣ መዝሙሮችን ላይክ አድርጉ፣ ስብከቶችን ላይክ አድርጉ። ስልካችሁን ዋና የሚመግባችሁ እዛ ላይ የምትመገቡትን ነገር ማስተካከል። ሶሻል ሚዲያችሁ ጓደኛ ሰው ምናምን ከሆነ መቆረጥ፣ እሱን ከህይወታችሁ ላይ ማጥፋት። በዚህ አይነት መንገድ ስትቀጥሉ ከጊዜ ወደ ጊዜ ከገባችሁት ነገር የተላቀቃችሁ የዳናችሁ የተፈወሳችሁ ከዛ ነገር ትሄዳላችሁ። የመጀመሪያው ንስሐ፣ ቀጥሎ አክሽን ማተር ያደርጋል። በዚህ ሁሉ እግዚአብሔር ስለሚያግዘን ዋናው ነገር እግዚአብሔር እያገዘን ያለውን ነገር ኖቲስ ማድረግና ያን ነገር መቀበል፣ በዛ ነገር መጽናት ነው ትልቁ ሚስጥር ማለት ነው። ከዛ ውጪ እግዚአብሔር የምህረት አምላክ ነው፣ ምህረት ያደርግልናል። ልጆቼ ሆይ ኃጢአት እንዳታረጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን በአብ ዘንድ ጠበቃ አለን፣ እሱም ጻድቅ የሆነ ኢየሱስ ነው ይላል። ስለዚህ ኃጢአትን እንዳታደርጉ አለ። ማንም ኃጢአትን ቢያደርግ ግን በአብ ዘንድ ደግሞ ጠበቃ አለን። በነገር ሁሉ እንደኛ የተፈተነ ከኃጢአት ውጪ በነገር ሁሉ እንደኛ የተፈተነ ስለሆነ በድካማችን የሚራራልን ሊቀ ካህን ያለን ይላል። ስለዚህ ይራራል፣ እናንተን ብሌም የሚያደርግ አይደለም። በክርስቶስ ስለሆናችሁ እናንተ ላይ አሁን ኩነኔ የለም፣ የሚኮንናችሁ አይደለም ጌታ። እዛ ውስጥ ግን የእሱን እርዳታ መቀበልና ውሳኔ መወሰን፣ እግዚአብሔር ተዉ ሲለን እሺ ማለት ወሳኝ ነው። እግዚአብሔር መጥቶ ተዉ አላችሁ ማለት ትችላላችሁ ማለት ነው። እግዚአብሔር የማትችሉትን ነገር አያዛችሁ። ጌታ ያለው ከዚህ ኃጢአት ውጣ ትችላለህ ውጣ ካለኝ በቃ ስለምችል ነው ያለኝ እንጂ እንዲሁ ዝም ብሎ እኔን ለማስጨነቅ እግዚአብሔር አይናገርም። ስለዚህ ውጣ ካለኝ መውጣት ነው። እሺ ብሎ ታዞ ካለውበት ድካም ካለውበት ኃጢአት መውጣት ነው ማለት ነው ከኔ የሚጠበቀው። ግልጽ ነው አይደል? ግልጽ ነው። ኮልሚ የኢየሱስ ልጅ ይሄ ጥያቄ አይደለም። ከአውድ ፕሮግራም ውጪ መጽሐፍ ቅዱስ የምናነበው እግዚአብሔርን ለማወቅ ነው፣ ጥቅስ ጠቅሰን ሰዎችን ለማሸነፍ? ይሄ አንተ ራስህ ታውቀዋለህ። ይሄ ምንም መልስ ራሱ አያስፈልገው። እግዚአብሔር ነው ሰዎችን ጥቅስ ጠቅሳችሁ አሸንፉም አላለም። ይሄ ልብህና ስለሚያውቀው ልብህ እንደሚነግርህ እንደዛ ነው መልሱ። እሺ ሌላ ጥያቄ ጠይቁኝ። ነገ ባይብል ስተዲ ጸሎት አለን። ጸሎቱን መመራው እኔ ነኝ። ምን ላድርግ? ኦኬ ምናልባት ከእግዚአብሔር ህብረት ርቀሽ ከሆነ ከፌሎሺፕሽ ርቀሽ ከሆነ ዛሬ ንስሐ ግቢ፣ ፕሬይ አድርጊ። ስትሮንግሊ ያን ነገር እንዳታደርጊ የሚሰማሽ ከሆነ እግዚአብሔር ተይ እዚህ ቦታ ላይ እንድታገለግይ ፈቃደኛ አይደለሁም ካለ እሱን አይነት ፊሊንግ ከተሰማሽ ቴል ዘም ፍሪሊ ነገ እኔ እንደዛ ማድረግ አልችልም ቢያቸው፣ ፖዚሽኑ ምኑ ይደርሳል አልችልም ቢያቸው፣ ግን ጸልይ ዛሬ። አሁን ዛሬ መዝሙርሽን ከፈቺ ቤት በቃ እየዘመርሽ እየጸልሽ እግዚአብሔርን ቃል እያነበብሽ ቆይ። ከዛ ውስጥሽ የሚልሽን ነገር ውስጥሽ በደስታ ከተሞላ እግዚአብሔር እያገዘሽ እንደሆነ ፊል ካረግሽ ዱዊት። ጌታ ግን ስትሮንግሊ ይህን ነገር እንድትተይ ትክክል አይደለም እንዲልሽ ከሆነ ግን ሀሳብሽ ብትተይ አሪፍ። በጸሎት ሎንግ ታይም ለመቆየት ዴሊ የፌሎሺፕ ታይም ካለ ዴሊ የጸሎት ጊዜ ካለ ከቀን ወደ ቀን ራሱ አፕግሬድ እየሆነ ነው የሚሄደው። በአንድ ጊዜ ራስህን ሎድ አታደርግ። በአንድ ጊዜ አሁን 4-5 ሰዓት ለመጸለይ ራስህን ጫና ውስጥ ባትከት ባይ ነኝ። ምክንያቱም ጸሎት በግድ የሚደረግ ነገር አይደለም፣ እያጣፈጠ እየተመቸ የምታደርገው ነገር። ሌላው ጸሎት አንድ ቦታ ተንበርክከ ስለምታሳልፈው 4-5 ሰዓት ብቻ አይደለም፣ ቀኑን ሙሉ ራሱ መጸለይ አለ። ኳሊቲ ታይም ነው የሚባለው። አሁን አንድ ቦታ ተንበርክካችሁ ስትጸልዩ እሱ ኳሊቲ ታይም ነው የሚባለው። ስለ ጸሎት ልንገራችሁ። በዚህ ተንበርክካችሁ የምትጸልዩ ጸሎት አንድ ቦታ ላይ ሊሚትድ አድርጋችሁ የምታደርጉት ነገር እሱ ኳሊቲ ታይም ነው፣ ስፔሻል ታይም ከእግዚአብሔር ጋር እየወሰዳችሁ ነው እንጂ ጸሎቱ እዛ ቦታ ስትንበረከኩ ብቻ የሚደረግ ነገር አይደለም። ቀኑን ሙሉ ስታረጉት ነው የምትውሉት። አሁን ሳታቋርጡ ጸልዩ ማለት አንድ ቦታ ተተክላችሁ ስራም እንዳሰሩ ቤተሰብም እንዳይኖራችሁ ነው ነገር አታርጉ ማለቱ አይደለም። ሳታቋርጡ ጸልዩ ሚንስ ልባችሁ ከእግዚአብሔር ጋር ኮኔክትድ እንደሆነ ይዋል ነው።
እያንዳንዱ የምትናገሩት ንግግር ጸሎት እንደሆነ ታውቃላችሁ። እያንዳንዱ የምትናገሩት ንግግር አሁን ብዙ ሰው የሚመስለው እንደዚህ ተንበርክኮ እግዚአብሔር ሆይ ብሎ መጸለይ ሲጀምር ሰማዩ ክፍት ብሎ እግዚአብሔር ከዛን ሰዓት ጀምሮ እንደዚህ መስማት የሚጀምር ነው የሚመስለን ነው። መንፈሳዊ ዓለም እያንዳንዱ የምትናገሩትን ነገር በሙሉ ይሰማል፣ ይሄዳል። እያንዳንዱ ቃላችሁ ልክ ጌታ ሆይ አሁን እጸልያለሁ ስትሉ አይደለም መሰማት የሚጀምረው። አሁን በቀን 1 ሰዓትም እየጸለያችሁ የቀረውን 23 ሰዓቱን በሙሉ የምታወሩት የምትናገሩት የምታረጉት ነገር በሙሉ ከዛ ከጸለያችሁት ጸሎት ጋር የተቃረነ ነገር ከሆነ ጸሎታችሁ አይመለስም ማለት ነው። ስለዚህ ስለ ጸሎት ስታስቡ ከእግዚአብሔር ጋር ህብረት ስለማድረግ ስታስቡ በሆነች ሰዓት ሊሚት ስለተደረገችው ነገር ብቻ አይደለም ማሰብ ያለባችሁ። ቀኑን ሙሉ የምታረጉት ነገር ማተር ያደርጋል። በንግግራችሁ ቀን ላይ ምሯችሁ ውስጥ በሚመላለሰው ሐሳብ በሙሉ ከእግዚአብሔር ጋር ኮኔክትድ ሆኖ መዋል በራሱ እሱም ጸሎት። እግዚአብሔር ከኛ የሚፈልገው ጸሎትን አይደለም ወይ መጽሐፍ ቅዱስ ማንበብን ወይ አምልኮን አይደለም። እግዚአብሔር ከኛ የሚፈልገው ህብረትን ነው። ስለዚህ የምንጸልየው ከእግዚአብሔር ጋር ህብረት ለማድረግ ነው። የምንዘምረው ከእግዚአብሔር ጋር ህብረት ለማድረግ ነው። የእግዚአብሔርን ቃል የምናነበው ከእግዚአብሔር ጋር ህብረት ለማድረግ ነው። ስለዚህ እነዚህ መንገዶች እየተጠቀምን ከእግዚአብሔር ጋር ህብረት ስለምናደርግ ቀን ላይ ስትውሉ ህብረት እያደረጋችሁ ዋሉ። የእግዚአብሔርን ቃል እያሰባችሁ እየዘመራችሁ ወርሺፕ እያደረጋችሁ እያመለካችሁ ስትውሉ እሱ ሳታቋርጡ ጸልዩ የተባለውን ነገር ኮኔክት አድርጋችሁ እየዋላችሁ ነው ማለት ነው። እሱ ነው ትክክለኛው ከእግዚአብሔር ጋር ፌሎሺፕ ማድረጊያ መንገድ። ኳሊቲ ታይም ላይ ደግሞ ከእግዚአብሔር ጋር ስትወስዱ በየጊዜው እያደገ የሚሄድ ነገር ነው። በየጊዜው እያደገ እየጨመረ የሚሄድ ነው። እሺ ትንቢትስ የሚዘገየው ለምንድን ነው? ኦኬ ስለ ትንቢት ስታስቡ በደንብ አሁን የሱ ጥያቄ ትንቢት የሚዘገየው ለምንድን ነው ነው። ትንቢት የሚዘገየው ብለን ስናወራ የመጀመሪያ የሰማችሁበትን ሶርስ እርግጠኛ ሆኖ፣ ስለ ትንቢቱ ከማውራታችን በፊት ስለሰማችሁበት ሶርስ እርግጠኛ ሆኖ። አንድ ስለ ትንቢት ስታስቡ የመጀመሪያ ስለሰማችሁበት ሶርስ በጣም እርግጠኛ መሆን መቻል አለባችሁ። እግዚአብሔር የእውነት እንደተናገራችሁ። አሁን ብዙ ሰው የሆነ ትንቢት ከሰማ በኋላ ረጅም ዓመት ያን ነገር ጠብቆ ተስፋ ቆርጦ ከጌታ ቤት ሁሉ የሚጠፋ ሰው አለ። እግዚአብሔር የተናገረውን ነገር በሙሉ የሚፈጽም አምላክ እንደሆነ መጀመሪያ እርግጠኛ ሆኑ። በደንብ ስሙ። ይህን ነገር በደንብ አድርጋችሁ ስሙ። ትንቢት የሚዘገይባችሁ ሰዎች ወይ በዛ ኤሪያ ላይ ስትራግል እያደረጋችሁ ያላችሁ ሰዎች የመጀመሪያ ማወቅ ያለባችሁ ነገር ያን ነገር የተናገረው እግዚአብሔር ነው ወይ? አሁን ብዙ ሰው በየቦታው የዞረ ትንቢት ስለሚሰማ እያንዳንዱ የሰማው ነገር ህይወቱ ላይ እንዲፈጸም ብሎ በጣም ፍራስትሬት የሚያደርግ ሰው አለ፣ ሲዝንን ካለማወቅ የተነሳ ማለት ነው። የመጀመሪያ የሰማችሁበትን ሶርስ እርግጠኛ ሆኑ። እግዚአብሔር ነው ወይ የተናገረው? እግዚአብሔር ከተናገረ ይፈጽማል፣ ያደርጋል። ተናግሮ የማይፈጽም እግዚአብሔር የለም። ስለዚህ ከተናገረ እንደሚፈጽም ስለምናውቅ የሰማችሁበት ሶርስ ትክክለኛ ነው ወይ? ከዛ በኋላ ደግሞ ቀጥሎ ሲዝኑስ ነው ወይ? እግዚአብሔር የተናገረበት ሲዝኑ አሁን ነው ወይ የሚለውን ነገር ደግሞ ቀጥሎ አንደርስታንድ ማድረግ አለባችሁ። እግዚአብሔር አደርጋለሁ ብሎ ተናግሮ ለምሳሌ መጽሐፍ ቅዱስ ላይ ፐርሰናሊም ተናግሯቸው፣ ለምሳሌ አብርሃምን ካያችሁ ለአብርሃም እግዚአብሔር ምን ብሎ ተናገረው? ዘርህን አበዛለሁ ብሎ ተናገረው። ፕሮሚስ ገባለት። የሰማይ ከዋክብትን ተመልከት ቁጠራቸዋለሁ፣ እንደዚህ አበዛሃለሁ፣ እንደ ምድር አሸዋ አበዛሃለሁ ብሎ ተናግሮ ከዛ ደግሞ ልጅ እሰጥሃለሁ ብሎ ተናግሮት 25 ዓመት ሙሉ ሰውየው የተነገረው ነገር አልተፈጸመም። በዛ ሁሉ መሃል እግዚአብሔር ከሚሰጠው ከይስሐቅ በላይ የአብርሃምን ልብ ማግኘት ስለፈለገ አብርሃም ላይ እየሰራ ነበር። የሱ ጓደኛው የሱ ትልቁ ነገር ልጁ ሳይሆን ራሱ እግዚአብሔር ሊሆንለት ስለፈለገ ለአብርሃም ምን ሲያደርገው ነበር? ፕሮግራም ሲያደርገው ነበር አብርሃም። ከዛ ልክ ልጁን ሰጠውና ቼክ አደረገው። እስቲ አምጣው ልጁን ይሏል። አረ ይኸው ብሎ ሰጠው። ስለዚህ እግዚአብሔር የሰራው ነገር አለ ማለት ነው በአብርሃም ሕይወት ላይ። ልጅየው ብሎ ተስፋ ቆርጦ ትቶት ባለ ሰዓት ነው የተሰጠው። ስለዚህ ቫልዩ የተደረገው እግዚአብሔር ሆነ ማለት ነው። ከተሰጠው ነገር በላይ ከእግዚአብሔር እጅ በላይ ቫልዩ ያለው ራሱ እግዚአብሔር መሆኑ ተረጋገጠ ማለት ነው በአብርሃም ሕይወት። እና ዮሴፍን ብትመለከቱ በህልሙ አሳየው። እሱ ወንድሞቹ ሲሰግዱ እናትና አባቱ ሲሰግዱለት አሳየው ትልቅ ደረጃ ላይ እንደሚያደርሰው። ከዛ ግን የኑሮውን ረጅም ዓመት ኑሮ ብትመለከቱ ባሪያ ሆኖ ተቃራኒ ኤክስትሪምሊ ማለት ነው። እግዚአብሔር ከተናገረው ነገር በጣም ተቃራኒ ነው ዮሴፍ ሲኖር የነበረው። እግዚአብሔር የተናገረው ነገር የት ሄደ? ሲዝኑ ስላልደረሰ ነው ያልተፈጸመው እንጂ እግዚአብሔር ትቶት አይደለም። ስለዚህ ትንቢት የሚባለውን ነገር ስታስቡ ሁለቱን አስቡ። አንደኛ የተናገራችሁ
እግዚአብሔር መሆኑን የሰማችሁበት ሶርስ ከእግዚአብሔር መሆኑን እርግጠኛ ሁኑ። እሱ ላይ እርግጠኛ ከሆናችሁ አሁን ያላችሁበት ሲዝን ትንቢቱ የሚፈጸምበት ታይም ነው የሚለውን እርግጠኛ ሁኑ። እሱ አቅም ይሰጣችኋል ማለት ነው እግዚአብሔር በተናገራችሁ ነገር ላይ። ኮልሚ የምትጠይቀኝ ጥያቄ ሁሉ በጣም አፕሪሼት አደርጋለሁ። የምትጠይቀኝ ግን ግልጽ ነው። ምን ብዬ ልመልስልኝ? የምታውቁትን ነገር አትጠይቁኝ። የእውነት ጥያቄ የሆነባችሁ ነገር ጠይቁኝ። ታይም ወስጄ ካስረዳኋችሁ አይቀር የእውነት የምታውቁትን ማወቅ የምትፈልጉት ጥያቄ የሆነባችሁ ነገር ጠይቁ። ኢየሱስን የምንከተለው እኛ በሱ ፈቃድ ለመኖር ነው ወይስ እሱ በእኛ ፈቃድ እንዲኖር? ይሄ አሁን ዩ ኖ ኢት መልሱን ታውቀዋለህ። ስለ መንፈሳዊ ድርቀት ቅድም አውርቻለሁ። መንፈሳዊ ድርቀት ከተሰማችሁ ስጋችሁ በጣም እየተመገበ ነው ማለት ነው። መንፈስ የስጋን ነገር አይፈልግም፣ ስጋ የመንፈስን ነገር አይፈልግም። ስለዚህ ይሄ ድርቀት የሚመጣው የእግዚአብሔርን መገኘት ፊል ለማድረግ አቅም እያጣችሁ ከዛ ነገር እየራቃችሁ የምትመጡት መቼ ነው? ስጋችሁ በጣም የተመገበ ጊዜ፣ ከመንፈሳችሁ በላይ ስጋችሁ ያየለ ጊዜ ነው ማለት ነው። ስለዚህ መንፈሳዊ ድርቀት ህይወታችሁ ላይ ከመጣ ከእግዚአብሔር መገኘት የራቃችሁ ከመሰላችሁ ከመንፈሳዊ ነገር ሩቅ እንደሆናችሁ ከተሰማችሁ በስጋ ናችሁ ማለት ነው። ከመንፈሳችሁ በላይ የተመገበው ስጋችሁ ነው። ስለዚህ ፍሬውን ነው እያያችሁ ያላችሁ። ሰው የእግዚአብሔርን ቃል እያነበበ ከእግዚአብሔር ጋር ትክክለኛ ፌሎሺፕ እያደረገ ሳያቋርጥ ከእግዚአብሔር ጋር አብሮ ከቆየ ሲዝን ካልሆነ የምድረ በዳ ሲዝን ውስጥ እግዚአብሔር ካላስገባው በቀር ሰውየው ከእግዚአብሔር መገኘት ሊርቅ አይችልም። ይሰማዋል። እግዚአብሔር እንዳለ ፊል ያደርጋል በደንብ ማለት ነው። እና ስጋችሁን መመገብ አቁሙና መንፈሳችሁን መግቡ ማለት ነው። ስለ ልሳን ላንብብላችሁ። ማርቆስ ወንጌል 16:17 ማለት ነው። እንደዚህ ይላል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በደዌዎች ላይ ይጭናሉ፣ እነሱም ይድናሉ ብሎ ተናገረ። ጌታ ያመኑኝ ሰዎች እነዚህ ምልክቶች ይከተሏቸዋል ብሎ ተናገረ። የሚከተሏቸው ምልክቶች ምን አይነት ናቸው ብለን ደግሞ ስናይ አጋንንትን ያስወጣሉ። አሁን ብዙ ሰው ይሞክራል። አጋንንት ያመኑት እነዚህ ምልክቶች ይከተሏቸዋል ይላል። ስለዚህ እኔ አምኛለሁ አጋንንትን ደግሞ ማስወጣት እችላለሁ ብሎ ውጣ ብሎ አጋንንትን ለማስወጣት ሲሞክርም ሲያስወጣም ታዩታላችሁ። ለምን? እምነቱን ዴቨሎፕ አድርጎ ያመንኩ ነኝ ይህ ምልክት ይከተለኛል ብሎ። በልሳን ስለመናገር መጽሐፍ ቅዱስ ሲናገር ያመኑ እነዚህ ምልክቶች ይከተሏቸዋል ብሎ አዲስ ቋንቋ ይናገራሉ ብሎ ተናግሯል። አጋንንትን ያስወጣሉ ካለ በኋላ አዲስ ቋንቋ ይናገራሉ፣ በደዌዎች ላይ እጅ ይጭናሉ፣ ይፈውሳሉ፣ የሚገድል ነገር ቢጠጡ አይጎዳቸውም። አከታትሎ እነዚህ ነገሮች ሲናገር ያመኑ ሰዎች የሚከተሏቸው ምልክቶች ናቸው። ስለዚህ አጋንንትን ለማስወጣት እንደምትሞክሩት ደዌዎች ላይ ያመንኩ ነኝ ይሰራብኛል ይሄ ነገር ብላችሁ ጭናችሁ ለማስወጣት እንደምትሞክሩት ሁሉ አዲስ ቋንቋ መናገርም ያመነ ሰው ምልክት ስለሆነ በእምነት የምታረጉት ነገር ነው። የመጀመሪያው አዲስ አማኝ ስንሆን በልሳን የምንናገርበት ሪዘን ከእግዚአብሔር ጋር ሚስጥርን ለማውራት፣ በልሳን የሚናገር ራሱን ያንጻል ስለሚል የኔ ፐርሰናል እምነቴ እግዚአብሔር ለአንዳንድ ሰው ልሳን ሰጥቶ ለአንዳንድ ሰው ደግሞ አይከለክልም። ይሄ የኔ ፐርሰናል እምነት። ምክንያቱም ስለ ልሳን ሲነገር አንደኛ ከእግዚአብሔር ጋር ሚስጥር ማውሪያ ነው፣ ሁለተኛ ደግሞ ራስን ማነጫ ነው። እግዚአብሔር ራሳችንን የምናንጽበት ከሆነ ከእግዚአብሔር ጋር ሚስጥር የምንነጋገርበት ከሆነ እግዚአብሔር ስንጠይቀው የሚሰጠን ነገር ጊፍት አይደል? የሚሰጠን ነገር ነው። እግዚአብሔር ያመኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። ስለዚህ ቃሉም ላይ እንደሚለው መንፈስ ቅዱስ አናገራቸው አይደለም የሚለው ልሳኑን ማለት ነው። እነሱ ተናገሩ ነው የሚለው። መንፈስ ቅዱስ ያን ስጦታ ሰጣቸው፣ ከዛ ተናገሩ ይላል። ስለዚህ እናንተ ናችሁ ሪስፖንሲብል የሆናችሁት በልሳን ለመናገር ማለት ነው። አሁን እዚህ ጋር አንድ ሰው ጨምሯል፣ ልሳን እንዴት እንሞላለን? ልሳን መሞላት የሚባል ነገር መጽሐፍ ቅዱስ ላይ የለም። በልሳን መናገር ነው እንጂ መሞላት የሚል ሐሳብ የለም። መሞላት በመንፈስ ቅዱስ ነው። በልሳን ግን መናገር ነው እንጂ መሞላት የሚል ነገር የለም። ስጦታ ነው። እግዚአብሔር ዳግም ስለተወለድን መንፈስ ቅዱስ በእኛ ላይ ስለመጣ የሰጠን ስጦታ ነው። እሱም ደግሞ በእምነት እዚህ ክፍል ላይ እንደሚናገረው ያመኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። የአማኝ ምልክት ስለሆነ
በእምነት ያንን ነገር አድርጉ። ቤታችሁ በልሳን የተጸለዩ መዝሙሮችን በደንብ ከፈቱና አብራችሁ ጸልያችሁ ጌታ ሆይ በልሳን መናገር ፈልጋለሁ፣ ጊቭ ሚ ይሄንን ስጦታ ስጠኝ፣ ዛሬ በልሳን መጸለይ ፈልጋለሁ ብላችሁ በእግዚአብሔር ፊት ፕሬይ ካደረጋችሁ በኋላ በልሳን የተጸለየ መዝሙር ከፍታችሁ አብራችሁ ፕሬይ ማድረግ በእምነት ማለት ልክ አጋንንት ላይ እንደምትጭኑት ደዌው ላይ እንደምትጭኑት አምናችሁ ያን ነገር እንደምታረጉ ያመነ ሰው ምልክት ነው እንደምትሉ አዲስ ቋንቋም እዛ ውስጥ ነው ያለው። ስለ መንፈሳዊ አባት ምን ልንገርክ? ስፔሲፊክ አድርግልኝ፣ ሰፊ ርዕስ ስለሆነ ከእምነት ማነስ ሳይሆን እናንተ ዲሳይድ አላደረጋችሁም ነው ለመናገር እናንተ አልወሰናችሁም። የሆነ ነገር መጥቶ እዚህ ጋር እስኪያናግራችሁ ነው ልሳኑን የምትጠብቁት። በልሳን ለመናገር የሆነ ነገር እዚህ ላይ መጥቶ በቃ ባንዴ ሲያናግራችሁ ነው ኤክስፔክት እያደረጋችሁ ያላችሁ። ቃሉ ላይ ደግሞ እንደዛ አይልም። ሰጣቸው ተናገሩ እነሱ ነው የሚለው እና ግዴታ የሆነ አይነት ነገር ሲሰማችሁ አይደለም ተቀብለናል የምትሉት። እምነት ከመስማት ነው፣ ከኤክስፒሪየንስ እኮ አይደለም። ኤክስፒሪየንሱ እኮ በኋላ የሚመጣ ነገር ነው። እምነት ግን ከመስማት ነው። መስማት ደግሞ በእግዚአብሔር ቃል ነው። ስለዚህ የሰማችሁትን ያንን እግዚአብሔር ቃል የነገራችሁን ያንን ነገር አፕሊኬብል ማድረግ አለባችሁ። ከስሜት ተነስታችሁ አይደለም ነገሮችን የምታደርጉት። እሺ ሎጥ ከሁለት ሴት ልጆቹ ጋር ተኝቷል፣ ወልደውለታል። ታዲያ እንዴት ጻድቅ ይላቸዋል? ዝሙት አይደለም? እንዲሁም አሁን ካለንበት ነገር ጋር እንዴት ታስተያየዋለህ? ይኸውልህ የሰዎችን ድርጊት አይደለም የምናደርገው። የሎጥ ልጆች አብረውት ከሎጥ ጋር ተኙና ልጆች ወለዱ ማለት አሁን እኛም እንደዛ እናደርግ ማለት አይደለም። የምናደርገው ሰዎች ያደረጉትን ነገር ኮፒ አድርገን አይደለም። ለምሳሌ አብርሃም ለኬጢ ሰዎች ሰገደ ይላል። ለጣዖት አምላኪያን ናቸው የኬጢ ሰዎች፣ ለነሱ ሰገደ ይላል። ስለዚህ አንተ አሁን ለጣዖት አምላኪያን ሄደህ ትሰግዳለህ? አትሰግድም። ሰለሞን ብዙ ሺህ ሚስቶች አሉት። እነሱ እንደዛ ስላደረገ አንተም አብረህ ብዙ ታንጋጋለህ ማለት ነው። እግዚአብሔር አድርጎ ያለው የተናገረውን ነገር ነው እንጂ የምናደርገው ሰዎች ያደረጉትን ነገር አይደለም ኮፒ የምናደርገው። እግዚአብሔር ፍጹም ፈቃዱ ምንድን ነው ብለህ ከጠየቀኝ አዳምና ሔዋንን ፈጥሯል አይደል? አዳምና ሔዋንን ከፈጠረ በኋላ ወንድና ሴት አድርጎ ፈጠራቸው። ሁለቱ ብቻቸውን እንዲኖሩ ነው ያደረገው። አብሮ እሱ ለአዳም ብሎ ነው የተናገረው ወንድ ብቻውን ይሆን ዘንድ መልካም አይደለም አይደል? ሰው ብቻውን ይሆን ዘንድ አክቹሊ ወንድ አይደለም ሰው ብቻውን ይሆን ዘንድ መልካም አይደለም ካለ በኋላ የምትመቸውን ረዳት እንፍጠርለት። ስለዚህ የሚመቹትን ረዳቶች እንፍጠርለት አይደለም፣ የሚመቸውን አንድ ረዳት እንፍጠርለት ብሏል። ስለዚህ አንድ ሰው ሊኖረው የሚችለው አንድ ሚስት ነው። የእግዚአብሔር ፕሪንሲፕል ይሄ ነው። ስለዚህ የሎጥ ልጆች እንዲያረጉ እንደዚህ አላረጉም ብለን እሱን ነገር ይዘንኛ ራሱን ኮፒ አድርገን ማድረግ ትክክል አይደለም። እግዚአብሔር ሕጉ ላይ ሲያወራ ፐርሰናል እሺ ይቅርብ በቃ እንትን ከመጀመሪያም እንትኖችን ስመልስ ያልነበረው ለዛ የምትጽፍልኝ ነገሮች እየመለስኩ ያሉ ነው። እዚህ ያለኸው መልስ ለመስማት አይደለም፣ በጣም ትቸኩላለህ። ለዛ ይቅርብ በቃ። አሁን ይሄንን አውርቼ ሳልጨርስ ሙሴ ደግሞ ሰው ገሏል። እኔ ምን አገባኝ ሙሴ ሰው ይገድል? you are not ready for እኔ ለምመልስልህ መልሶች ሰው አለፈህ ማለት ነው። በዛ ተባረክ። አንድ ሰው በምድረ በዳ ሲዝን ውስጥ ይሁን ወይ ደግሞ በድካም ስሜት ውስጥ ይሁን እንዴት ነው የምናውቀው? አው ፐርሰናል ላይፍ ላይ ይኸውላችሁ በምድረ በዳ ሲዝን ማለት በምድረ በዳ ሲዝን ውስጥ መሆን ማለት አንድን ሰው እዚህ ጋር እንደዚህ አድርገሽ በምድረ በዳ ሲዝን ውስጥ መሆን ማለት መንፈሳዊ ሕይወታችንን ማድከም ማለት አይደለም። አሁን እኛ ያለንበት መንፈሳዊ ድካም እግዚአብሔር የፈለገ ምድረ በዳ ሕይወት ውስጥ ሊያሳልፈን ይችላል፣ ግን እንድንደክም የእግዚአብሔር ፈቃድ አይደለም። በምድረ በዳ ሲዝን ውስጥ ብንሆን ከእግዚአብሔር ጋር ፌሎሺፕ ማድረግ አለብን። ስራ ስላልሆነ ከእግዚአብሔር ጋር ፌሎሺፕ ማድረግ የህይወት ጉዳይ ነው። የሚያስደስተኝ ሁልጊዜ የሚባርከኝ የሚወደኝ ስለ ፍቅር የሚነግረኝ እግዚአብሔር ጋር ፌሎሺፕ ማድረግ ስራ አይደለም። ለዛ ምድረ በዳ ሲዝን ውስጥ ብትሆኑ እንኳ ፌሎሺፓችሁን ግን መጣል የለባችሁም። ለምን ትጠላላችሁ? ፌሎሺፓችሁ ሁልጊዜ ከእግዚአብሔር ጋር ህብረት አድርጉ። ስለ ድካም ስታስቢ በምድረ በዳ ሁኚም በጥሩ ጊዜም ሁኚ ድካም ነው፣ መስተካከል አለበት።
ድካም ዲፋይን ሲደረግ ለምሳሌ የእግዚአብሔርን ቃል ማንበብ ደክመሽ ከሆነ መጸለይ፣ ለእግዚአብሔር መዘመር፣ እነዚህ ነገሮች አቁመሽ ከሆነ ከእግዚአብሔር ጋር ያለሽን ፌሎሺፕ አቁመሽ ከሆነ በምድረ በዳ ሲዝን ውስጥ እግዚአብሔር ሊያስተምርሽ ያሰበውን ነገር በሙሉ ምናልባት ሚስ አድርገሽ ሊሆን ይችላል። አንድ ሰው ምድረ በዳ ጊዜ ውስጥ ነው፣ አካባቢው ነገር እያስጨነቀው ነው ያለው ምናምን ተብሎ እግዚአብሔር ለምንድን ነው የምድረ በዳ ሲዝን ውስጥ የሚያስገባል? ሌሰን እንድንወስድ አይደል? እንድንማር አይደል? ምድረ በዳ ውስጥ የሚያስገባል ነገሮች የማይመቸን ኮንፈርት እንዳይሰማን የሚያደርገን ትምህርት ሊሰጠን ነው። ህብረታችሁን ግን ከጣላችሁ ጌታ ራሱ ወደ ምድረ በዳ የሚወስድበትን ሪዝን እኮ ተናግሯል። አባብላታለሁ፣ ወደ ምድረ በዳ ደግሞ ወስዳታለሁ፣ ከዛ የልቤን ደግሞ ለልቧ እናገራታለሁ ብሏል። ስለዚህ እዛ የሚወስደን የልቡን ለኛ ለልባችን ሊናገረ ነው ምድረ በዳ የሚወስደን። ህብረቱ ከጠፋ ከእግዚአብሔር ጋር ያለው ነገር ከጠፋ እንዴት ነው እግዚአብሔር በልብ ሊናገርሽ ያሰበውን ነገር ሊናገርሽ? ዋናውን ፐርፐዝ ሚስ አድርገሽ እዛው በድካም የዞርሽ ልትቆይ ትችላለሽ። እስራኤላውያን ቀጥታ የተስፋይቱ ምድር የሚወስዳቸው ሾርት መንገድ ነበረ። በባህሩ በኩል አድርጎ ይዟቸው የመጣው የሚከፈል ባህር፣ የሚያልፉት ምድረ በዳ፣ ከሰማይ የሚወርድ መና፣ ያ ሁሉም ያመጣው የነበረው አንድ ተራራ ዝም ብሎ ሲያዞራቸው የነበረው ሌሰን ወስደው አዲሱ ተስፋ ምድር እንዲገቡ ነው። ከዛ ግን ምድረ በዳ ላይ ለነሱ ሊናገራቸው ማንነቱን ሊገልጥላቸው በወደደ በዛ ሰዓት እነሱ ግን እግዚአብሔር እየተናገረ ያለውን ነገር አንደርስታንድ ስላላደረጉ 40 ዓመት አንድ ተራራ ዞሮ እዛው ቀሩ ማለት ነው። አዲስ ጄኔሬሽን ብቻ ያለፈው። ሌሰን ሳንወስድ ከምድረ በዳ ስለማንወጣ ምድረ በዳ ውስጥ ፌሎሺፕ ሊኖር ይገባል። እግዚአብሔር ለልባችን የሚናገርበት ቦታ ነው። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ የልቤን ደግሞ ለልቧ እናገራታለሁ ስላለ ማለት ነው። የምታውቀው ነገር ነው። የምታውቁትን ነገር አትጠይቁ። ኢየሱስዬ ወይ አሁን ይሄ በቃ ስለ ስፒሪቹዋል ፋደር ያለውን ሪያሊቲ ዩ ነው። አሁን እኔ ይኸውላችሁ የተማራችሁትን የምታውቁትን ነገር ስትጠይቁኝ በደንብ አውቃለሁ። ለመጠየቅ ብላችሁ አትጠይቁ። ዩ ነው ምን እየጠየቀኝ እንዳለ። ሴንሲቲቭ የሆኑ ርዕሶች ስለሆኑ እንዲሁ ለመጠየቅ ብላችሁ አትጠይቁ። እንዲሁ ኮመንትን አንብቤ የምታውቀው ነገር እንደሆነ ያስታውቃል። ከ10 ዓመት በላይ የሆነ ትዳር አለ። እሺ ልጆች ከወለድን በኋላም ያው ነው። ምንድነው ምክንያቱ? ኦኬ ችግር አለ ነው በመካከላችሁ ጸብ ምናምን አለ። ያው እዛ ውስጥ አንድ ምልሽ ነገር ያው የትዳር ነገር በጣም ብዙ ሀሳብ ሊኖረው ይችላል። ግን እዛ ውስጥ አንድ ምልሽ ነገር ከእግዚአብሔር ጋር ያላችሁን ህብረት በጋራ አጠንክሩ። ቤታችሁ የእግዚአብሔር መገኘት ካለ፣ ቤታችሁ የእግዚአብሔር ህልውና ካለ፣ የእግዚአብሔር መንፈስ ካለ ያ ሰላም ያመጣላችኋል። ሰላም የሚሆናችሁ እሱ ሰላም የሚሆናችሁ እሱ። ስለዚህ በትዳራችሁ እግዚአብሔርን ካስገባችሁት የእግዚአብሔር መገኘት ካለ የእግዚአብሔር ፕሬዘንስ ካለ እሱ ለእናንተ ሰላም ይሆናችኋል። ከእግዚአብሔር ጋር ያላችሁ ነገር አድሱ። እሺ እኔ ትዕቢተኛ ሆኜ ከሆነ የኢየሱስ ልጅ ይቅርታ አድርግልኝ። እኔ ሆነስትም ነኝ። እሺ በዛው ልክ እኔ ካልተሰማኝ ፊት ለፊት ነው የምነግርህ። ወንድምዬ እኔ ጌታ ምናምን ብዬ እኔ አልነግርህም። አንተ እኔን እየጠየቅ ያለበት ኢንቴንሽን ለእኔ ትክክለኛ ስላልሆነ አምኖት ዊሊንግ አሁን የምታወራውን ነገር ለመመለስ ለሚጠይቋችሁ ነገር ለመመለስ ፈቃደኛ ሁኑ የሚለውን ቃል በራሱ ደግመህ ሜዲቴት አድርገው። ለክርክር ደግሞ እግዚአብሔር አልጋበዘንም። አንተም ትህትና ካለ ለምትጠይቀው ጥያቄ ራሱ መልስ ተመልሶ እስከሚያልቅ ድረስ ታጋሽ መሆን አለብን። ስለ ሎጥና ስለ ልጁ ጠይቀክ እንዴት አብረው ተኙ ብለህ እሱን አብራርቼ ሳልጨርስ ሙሴ ደግሞ ሰው ገሏል እያልክ እየጻፍክ ለክርክር ነው የገባኸው። የሆነ ማመን የፈለከው ነገር አለ ወይ? የሆነ ዲስአፖይንት የሆንክበት በእግዚአብሔር የተናደድክበት እግዚአብሔር ቃል ውሸት እንደሆነ ፕሩቭ ለማድረግ እየሞከርክ ያለው ነገር አለ። ከዛ ነገር ጋር በተያያዘ እንትን እያልክ ከሆነ እንዴት አድርጌ ነው ያንተን ጥያቄ የምመልሰው? እዚህ የምታያቸው ሰዎች በሙሉ የሚጽፉትን በሙሉ እየመለስኩ እሱ ላንተ በቂ ካልሆነ ትዕቢተኛ ሆኜ ከሆነ ይቅርታ።
ግን I'm not willing አሁን እንደዛ ለማድረግ። ሆነስትሊ ብነግርህ አይሻልም? እንደዚህ ዙሪያ ጥምጥምን መሄድ አልችልም። ልጆች የእግዚአብሔር ስጦታ ናቸው። መውለድ አለመፈለግ ኃጢአት ይሆንብኛል። መውለድ ማቆም እፈልጋለሁ። የጌታን ፈቃድ በዛ ኤሪያ ላይ ስሚ። የጌታ ፈቃድ ምንድን ነው የሚለውን ነገር ምናልባት የመጨረሻው 12ኛ ልጅሽ ዮሴፍ ሊሆን ይችላል። የእግዚአብሔር ፈቃድ ምን እንደሚል ስሚ። አሁን እንደዚህ በዝም ብለን እንደዚሁ በምክር የምናደርገው ነገር ሳይሆን እግዚአብሔርን ወቂ። እግዚአብሔር ምንድን ነው የሚልሽ? እግዚአብሔር ይህን ምድር አሁን ለምሳሌ የኔ እናት እኔን አልወልደውም ብላ በትታው ኖሮ እናንተ ትጠፉ ነበረ ማለት እግዚአብሔር በእናንተ በኩል ሊያደርግ ያሰበውን ነገር በሙሉ ምናልባት ሊሚት ታደርግ ትችል ነበር። ያው እግዚአብሔር ነገር ሊሚትድ አይሆንም። እግዚአብሔር ሌላ መንገድ አለው። ግን እግዚአብሔር እኔ ወደዚህ ምድር እንድመጣ ያሰባት ሴት ከእግዚአብሔር ሐሳብ ጋር ምናልባት ተላልፋ ሊሆን ይችላል። አሁን እኔ ስታይ ደስ ይላታል። ልጄ ያገለገለ ነው፣ ሰው እያስተማረ ነው፣ ተመስገን ጌታ ሆይ ብላ እግዚአብሔር የምታመሰግንበት አንድ ሪዝን ይኖራታል። እሱን ነገር ሉዝ ልታረግ ትችል ነበር ማለት ነው። ምናልባት አንቺ ህይወት ላይ እየተፈጠረ ያለው ነገር የእግዚአብሔር ፈቃድ ካለበት እሱን ሚስ እንዳታረጊ አውሪው። እግዚአብሔር ምን ታስባለህ ጌታ? ዮሴፍ ሊመጣ ይችላል በዛ ውስጥ አይታወቅ እና እኔ ሊሚት አድርጌ አታርጌ አልልሽም። ሴንሲቲቭ ነው ራሱ። ግን እግዚአብሔርን ስም ይመስላል። እግዚአብሔርን ስሚ። ለእሷ የመከርኳት ምክር 0123 የሚል አካውንት እግዚአብሔርን ስሙ። በዚህ ኤሪያ እንዳልኳችሁ ልጅ ላለመውለድ ራሳችሁ ሊሚት ስታረጉ እግዚአብሔር ወደዚህ ምድር የሚያመጣቸውን በረከቶች እየገደባችሁ ሊሆን ይችላል። ዞሮ ዞሮ ልጅ በአጋጣሚ አይመጣም። ሳይንስ እንደሚለው አይደለም። እግዚአብሔር ነው ልጆችን የሚሰጠው አይደል? ልጆችን ሰጥቶ የሚሰጣቸው ልጆች ደግሞ እዚህ ምድር ላይ መጥተው ምድርን የሚቀይሩ የእግዚአብሔር ዓላማ የሚፈጸምባቸው ሰዎች ናቸው አይደል? ስለዚህ እነዛ ምናልባት በእናንተ ምክንያት ሊሚትድም ሊሆኑ ስለሚችሉ እግዚአብሔርን ስሙ። በዚህ ኤሪያ ልጅ መውለድ ላቁም አላቁም የሚለውን እግዚአብሔርን አዋሩት። ቻርጀር How we need to use TikTok according to God? Good question. ቲክቶክን ስትጠቀሙ እንደ እግዚአብሔር ቃል አሁን ላይ አቁሙ ማለት በጣም ከባድ ነው። ቲክቶክን አቁሙ፣ ሶሻል ሚዲያ አትጠቀሙ ማለት በጣም ከባድ ነው አይደል? በዚህ ጊዜ ማኔጅመንት ግን በጣም ያስፈልጋል። አሁን ቲክቶካችሁን ባትደልቱት ባታጠፉት እንኳ ሶሻል ሚዲያን አጥፉ ማለት ቀላል አይደለም። እንደዚህ በቀላሉ ተው መጠቀም አቁሙ ሊባል አይችልም። ግን አልሆነም እንዴ እንትኖች አሉ። ይቅርታ እንደ ቻርጀር ሊዘጋ ነው ስልክ፣ እሱን እያስተካከልኩ አቁሙ ማለቱ ከባድ ቢሆንም ግን ሶሻል ሚዲያ አጠቃቀማችሁን ማኔጅ ማድረግ አለባችሁ። እንደ እግዚአብሔር ቃል ሶሻል ሚዲያ ማኔጅ ማድረግ የምትፈልጉ ከሆነ እናንተን የሚመግባችሁ አድርጉት። ለመንፈሳዊ ነገር ቲዩብ ነው ይሄ። ከየሰው ማይንድ ወደ እናንተ ፊድ የምትደረጉበት ነው። እዚህ ሶሻል ሚዲያ ላይ ፖስት የሚያደርጉ ሰዎች በጠቅላላ የሚመግቧችሁ ናቸው። በደንብ ስሙኝ። በጣም ጥሩ ጥያቄ ነው የጠየቃችሁ። ሶሻል ሚዲያን በትክክለኛ እግዚአብሔር በሚያስበው መንገድ መጠቀም የምትፈልጉ ከሆነ መንገድ ትቦ ስለሆነ ሰዎች በሙሉ ያላቸውን ሐሳብ ጠቅልለው እናንተን ፊድ የሚያረጉበት ነገር ስለሆነ የምትመገቡትን ነገር በሙሉ መጠንቀቅ መቻል አለባችሁ። ሶሻል ሚዲያ እናንተን የሚመግባችሁ ነገር ነው። ወይ ጥሩ ነገር ይመግባችኋል፣ ወይ ከእግዚአብሔር የሚያረቃችሁን መጥፎ ነገር ይመግባችኋል። ሰው ውስጥ ሁሉ ሐሳብ አለ። ሰው ውስጥ ሁሉ ክሬት የሚያደርጉ ኮንተንት የሚያዘጋጁ ሰዎች ሁሉ ሐሳብ አላቸው። መጥፎም ሊሆን ይችላል፣ ጥሩም ሊሆን ይችላል። የእግዚአብሔር ሐሳብ ሊሆን ይችላል፣ ላይሆን ይችላል። ለምሳሌ መጽሐፍ ቅዱስ እኮ ከእግዚአብሔር ቃልነት ባለፈ በጊዜው የነበሩ የእግዚአብሔር ሰዎች እግዚአብሔር የሾማቸው የቀባቸው እነዛ ሰዎች የእግዚአብሔርን ሐሳብ ጽፈው ለኛ ያስተላለፉበት መንገድ መጽሐፉ። በተመሳሳይ አይነት መጽሐፍ የሰውን ሕይወት ዲስትሮይ ሊያደርግ የሚችል ነገር ተጽፎ ቢቀርብላችሁ እሱንም ስታነቡ እናንተን እንደዛው ነው የሚያጠፋችሁ። ይህን ነገር በደንብ በሰሙኝ በጣም ይጠቅማችኋል። ስለ ሶሻል ሚዲያ ስታስቡ እየተመገባችሁበት እንደሆነ በደንብ ወቁ። የትኛውም ሶሻል ሚዲያ እናንተን እየመገበ ነው። ሰዎች ውስጥ ያለውን አመለካከት፣ ሰዎች ውስጥ ያለውን ሐሳብ እናንተን እየመገባችሁ ነው። መልካም ሐሳብ ከሆነ እሱንም እየመገባችሁ ነው። መጥፎ ነገርም ከሆነ እየመገባችሁ። ልክ እንደ ባይብሉ
የእግዚአብሔር ሰዎች እግዚአብሔር በውስጣቸው ያስቀመጠውን መልእክት ጻፉልን፣ ሐሳባቸውን በሙሉ ጻፉልን፣ የእግዚአብሔርን ሐሳብ አስተላልፉልን። እሱ ሲመጣ ዛሬ ላይፍ ሆነን አይደል ተጽፎ በመጽሐፍ በመምጣቱ። ሌሎች ደግሞ ዲመኒክ ቡኮች አሉ ብታነቡ ህይወታችሁን ቶታሊ ሚዝራብል የሚያደርጉ እግዚአብሔር የለም የሚያስብሉ ሞኝ የሚያደርጓችሁ መጽሐፍት አሉ። እነሱንም ስታነቡ እንደዛው አይደል የሚገሏችሁ። ሚዲያም እንደዛው የእግዚአብሔር ሰዎች እግዚአብሔር የላካቸው ሰዎች እግዚአብሔር የቀባቸው መልእክት የሰጣቸው ሰዎች ለእናንተ ሲያስተምሩ ሲናገሩ የእግዚአብሔር ህይወት እናንተ ላይ ፍሎ እንዲያደርግ ያደርጋሉ። በዛው ልክ አጋንንት ያለባቸው ሰዎች ቀባብተው አሳምረው አስተካክለው ወደ እናንተ የሚልኩትም ነገር ልክ እንደዛው እናንተን ዲስትሮይ የማድረግ እናንተን የማበላሸት አቅም አለው ማለት ነው። ስለዚህ ምረጡ ሶሻል ሚዲያችሁን። እኔ አሁን ልክ ስክሮል ሳደርግ ቀልድ እየመጣ ከሆነ እሱን እየተመገብኩ ከሆነ ለህይወት ያደጋ እንደሆነ ስለማቅ ልክ ቀልድ ሲመጣ ጫን ትሉትና ኖት ኢንተረስትድ። ይሄ ዓለማዊ ነገር ዘፈን ምናምን እናንተ ከእግዚአብሔር ቃል ወደዛ የሚያርቃችሁ ነገር ሲሆን እሱን ኖት ኢንተረስትድ ማድረግ ሪሙቭ ማድረግ። ከዛ መዝሙሮችን ላይክ አድርጉ፣ ስብከቶችን ላይክ አድርጉ፣ መንፈሳዊ ነገር የሚያስተምሯችሁን ሰዎች ፎሎ አድርጉ። እሱ እናንተን የሚመግባችሁ ምን ይሆናል? የእግዚአብሔርን ቃል ይሆናል፣ የእግዚአብሔርን ነገር ይሆናል፣ ለመንፈሳዊ ህይወታችሁ ግብአት ይሆናል። በትክክል ከተጠቀማችሁበት ሶሻል ሚዲያውን በትክክል እናንተ በመንፈሳዊ ነገር እንድታድጉ ሪዝን ይሆናል። እንደውም በጣም ሲምፕል ነው ያደርገልን። አሁን እኔ ሶሻል ሚዲያ ባይኖር ኖሮ አሁን የማስተምራችሁን ነገር አሁን እናንተ የምትጠይቁኝን ጥያቄዎች በሙሉ በምን መልስላችሁ ነበር? እንዴት አድርጌ መልስላችኋል? እንዴት አስተምራችሁ ነበር? ሶሻል ሚዲያ መኖር በየቤታችሁ ሆናችሁ የእግዚአብሔርን ነገር እንድትሰሙ ከሰዎች ጋር ኮሚኒኬት እንድታደርጉ እድል ፈጠረ። እዛ ውስጥ ግን የእግዚአብሔርን ቃል የሚመግቡ እንዳሉ ሁሉ ከመንፈሳዊ ነገር የሚያርቋችሁ ነገሮች አሉ። በአብዛኛው እንደውም ዓለማዊ ነገር ነው የሚበዛው፣ በዓለም ያሉ ሰዎች ብዙ ስለሆኑ ማለት ነው። እነሱን በተከተላችሁ በሰማችሁ ቁጥር ወይ ዲስትራክሽን ይሆናችኋል ወይ ደግሞ የእግዚአብሔርን ቃል እየሰማችሁ ማደጊያ መታነጫ ይሆናችኋል። ባላንስ ዩር ሶሻል ሚዲያ in order to have a good spiritual life. ተኙ እኔም ልጨርስ ነው፣ ላይቭ ልዘጋ ነው። እኔም ልጨርስ ነው። ሁሉም አማኝ ኦር አገልጋይ ሰባኪ ነው ወይ? አይ ሁሉም ሰባኪ አይደለም። ወንጌልን መናገር ግን የሁላችንም ኃላፊነት ነው። ጌታ ኢየሱስን ያመነ ሰው በሙሉ ሰባኪ ዲፊኒሽኑ ምንድን ነው? መድረክ ላይ ቆሞ ማይክ መያዝ ከሆነ እሱ አይደለም የስብከት ዲፊኒሽን። ቸርች ሰዎች ተሰብስበው እንደ ፓርላማ ቁጭ ብለን የምናወራው ነገር አይደለም የእግዚአብሔር ፕላን። የእግዚአብሔር ፕላን በህይወታችን እግዚአብሔር ያደረገውን ነገር ቴስቲሞኒ ለመሆን ቴስቲፋይ ለማድረግና ሰዎችን ወደ እግዚአብሔር መንግስት ማምጣት መመስከር ነው፣ ቴስቲፋይ ማድረግ። ስለዚህ የትኛውም አማኝ ወንጌልን የመናገር ኃላፊነት አለበት። እሱን እንደ ሰበካ አድርገህ አይተው ከሆነ ኦፍ ኮርስ ዩ ሹድ ዱ ኢት ማለት ነው። ግን ሰበካ አይደለም እሱ፣ ላይፍ ስታይል ነው። እኔ አሁን ለእናንተ እያወራኋችሁ ነው። አሁን ይሄ የመድረክ ስብከት ነው የሚባለው ወይስ ላይፍ ላይ የተፈጠረውን እግዚአብሔር ያስተማረኝን ነገር ለእናንተ ሼር ማድረግ ነው የሚባለው? ሁሉም አማኝ ዘማሪ ራሱ ቢሆን ሲጀምር ዘማሪ ተብሎ የዝማሬ ብቻ ለብቻ የተሰጠ የሆነ አይነት አገልግሎት ከዛ ምንም የማያደርግ የማይሰብክ የማይጸልይ ቸርች የማያገለግል ዘማሪ ብቻ የሆነ አይነት አገልግሎት እግዚአብሔር አለው የሚል እምነት የለኝም። ዘማሪ ብቻ እንዲሆን እግዚአብሔር የጠራው ሰው አለ ብዬ አላምንም። አንድ ሰው በመዝሙርም ቸርች ያገልግል፣ ግን ወንጌል መስበክ ግን የሁላችንም ኃላፊነት ነው። እያንዳንዱ ሰው የእግዚአብሔርን ወንጌል እግዚአብሔር በሕይወቱ ያደረገለትን ነገር ለሰዎች መመስከር፣ ሰዎችን ወደ እግዚአብሔር መንግስት የማምጣት ኃላፊነት አለበት ሁሉም ሰው። ስለዚህ ወንጌል መስበክ የሁሉም ስለሆነ ዘማሪ ብቻ አለመሆን የሆነ ስብከት ኤሪያ ላይ ወይ እንትና እግዚአብሔር በሰጠን መክሊት በሙሉ ሰዎችን ማገልገል ያለብን። ወንጌልን መስበክ ደግሞ ስፔሻሊ የሁላችንም ኃላፊነት ነው ማለት ነው። ሁላችንም ኃላፊነት አለብን እንደዛ ለማድረግ።